ሰላም ተማሪዎች እንዴት ናችሁ? እንኳን ወደ ተማሪ ሊቅ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ፋይናል ኤግዛም ለማየት እንሞክራለን። ከጅማ ዩኒቨርሲቲ ወጡ ፋይናል ጥያቄዎች ለመስራት እንሞክራለን። በዚህ ጥያቄዎች ሙሉ ዩኒቱን ሞጁሉን ከቨር ለማድረግ እንሞክራለን ማለት ነው። እያንዳንዱ ላይ ገብተን በደንብ ዲቴል ፒዲኤፉንም ሪፈር እያደረግን በደንብ ክሊር በሆነ ወይ ለማስረዳት ሞክራለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ይችላላችሁ ማለት ነው። ፓርት 1 ላይ ትሩ ወይም ፎልስ ስቴትመንት ለማየት እንሞክራለን ማለት ነው። ስለዚህ ቀጥታ ወደ ቪዲዮ መጀመሪያ የምናየው ምንድነው ጥያቄ ነምበር 1 ምንድነው የሚለው ኢን ኦግመንትድ ሪያሊቲ ዜር ኢዝ ኖ ቼንጅ ኢን ፐርሰፕሽን ኦፍ ሪያሊቲ ይላል ማለት ነው። ስለዚህ ይሄ ግልጽ ነው። እንዲህ ስታዩ ፎልስ ይሆናል። ለምንድን ነው ሲባል ሶስት አይነት ሪያሊቲዎች አሉ። ኦግመንትድ ሪያሊቲ፣ ቨርቹዋል ሪያሊቲ እና ሚክስድ ሪያሊቲ ብለን የምንጠራቸው። ኦግመንትድ ሪያሊቲ ስንል በደንብ አብራርቼላችኋለሁ። ስለዚህ ነገር ኦግመንትድ ሪያሊቲ ስንል ምን አይነት ሪያሊቲዎች ናቸው? ሪል ወርልድ ላይ ወይም ደግሞ ሪያሊቲው ላይ ምን የሚጨምሩ ናቸው? ፐርሰፕሽን የሚጨምሩ ናቸው። ለምሳሌ የስናፕቻት ፊልተር መውሰድ ትችላላችሁ። እንትኑን ስናፕቻት ካሜራችሁን ፍሮንት ካሜራ አድርጋችሁ እዛ ላይ ያሉ ፊልተሮችን ስትጠቀሙ ፊታችሁ ላይ የሆነ የሚጨምሩ ፊልተሮች አሉ። የድመት ፊልተር ሊሆን ይችላል፣ የውሻ በቃ የተለያዩ ፊልተሮች አሉ። ገባችሁ አይደል? እነዛን ፊልተሮች መነጽር ምናምን አሉ አይደለ? እነዛን ሪል ያልሆኑ ግን ዲጂታል የሆኑ ፊልተሮችን አይናችሁ ላይ ይጨምራል ማለት ነው። ገባችሁ አይደለ? እነዚህ አይነት ሪያሊቲዎች ምንድናቸው? ኦግመንትድ ሪያሊቲዎች ናቸው። ስለዚህ ሙሉ በሙሉ ሪል ወርልድን ይክዳል ማለት ሳይሆን ሪል ወርልድ ላይ ዲጂታል የሆነ ኮንቴንት ይጨምራል ማለት ነው። ፊልተሮችን ግን ሙሉ በሙሉ ሪል ወርልድን ክዶ ቨርቹዋል የሆነ ሪያሊቲ ወይም ደግሞ በቃ ከጋዱ ዓለም የወጣ ኮንቴንት የሚያሳይን ከሆነ እነዛ ኦግመንትድ ሪያሊቲዎች ናቸው ማለት ነው። እነዛ ቨርቹዋል ሪያሊቲ ናቸው። ቨርቹዋል ሪያሊቲዎች ናቸው ማለት ነው። ስለዚህ ምንድነው የሚለው አንደኛ ኦግመንትድ ሪያሊቲ ዜር ኢዝ ኖ ቼንጅ ኢን ፐርሰፕሽን ኦፍ ሪያሊቲ ይላል። ፐርሰፕሽን ሪያሊቲ ላይ ምንም ለውጥ የለም ነው የሚለው። ግን ይሄ ለዛ ነው ፎልስ እንዲሆን ያደረገው። ግን ፓርሺያሊ ቢል ዜር ኢዝ ፓርሺያል ቼንጅ ኖ ከሚል ይልቅ ፓርሺያል ቼንጅ ቢል ይሄ ትሩ ይል ነበር። ግን ምንም ለውጥ አያደርግም ነው የሚለው። ስለዚህ ይሄ ፎልስ እንዲሆን ያደርጋል ማለት ነው። ሌላኛው ምንድነው ኢን ዳታ ፕሮሰሲንግ ሌየር share the result of data processing with other connected device via sensor layer ይላል። ይሄ ፎልስ ነው የሚሆነው። ለምን ሲባል ዳታ ፕሮሰሲንግ ሌየር ብለን የምንጠራው ሌየር አለ። ሶስት አይነት ሌየሮች አሉ። ሴንሰር ሌየር፣ ዳታ ፕሮሰሲንግ ሌየር እና ኔትወርክ ሌየር ብለን የምንጠራቸው ሶስት ሌየሮች አሉ። ፒዲኤፍ ላይም ገብተን በደንብ ለማየት እንሞክራለን። ከዛ ውስጥ ሴንሰር ሌየር ምንድነው የሚያደርገው? ከሪል ወርልድ ወይም ከጋዱ ዓለም ዳታ ወይም ራው የሆነ ኢንፎርሜሽን ኮሌክት ያደርጋል። ዛሬ የአየር ሁኔታው እንዴት ነው? እሱን ከጋዱ ዓለም ኮሌክት ያደርጋል። እነዚህ አይነት ስራ የሚሰሩ ሴንሰር ሌየሮች ናቸው ወይም ፐርሰፕሽን ሌየር ብለን የምንጠራቸው ናቸው። ዳታ ፕሮሰሲንግ ሌየር ብለን የምንጠራው ደግሞ ይሄ ሴንሰር ሌየር የተቀበለውን ዳታ ይወስዱና አናላይዝ የሚያደርጉ ውሳኔ የሚወስኑ በቃ ፕሮሰስ የሚያደርጉ ሌየሮች ናቸው። እነዚህ ዳታ ፕሮሰሲንግ ሌየር ብለን የምንጠራቸው። ኔትወርክ ሌየር ነው ይሄንን ስራ የሚሰራው። ኔትወርክ ሌየር ደግሞ ምን ያደርጋል? ይሄንን ከሴንሰሩ የተቀበለውን ዳታ ኮኔክትድ የሆኑ ዲቫይሶች አሉ አይደለ? አይኦቲ ዲቫይስ ብለን የምንጠራቸው አንዱ ከአንዱ ጋር ኮኔክትድ የሆኑ ዲቫይሶች አሉ። ለነዛ ኮኔክትድ ዲቫይሶች ያንን ሴንሰር ሌየር የተቀበለውን ኢንፎርሜሽን ኮኔክትድ ለሆኑ እንትኖች ሼር ያደርጋል ማለት ነው። ገባችሁ አይደለ? ግን ምንድነው የሚለው ይሄን ኮኔክትድ በሆኑ ዲቫይሶች ያ ዳታ ፕሮሰስ የተደረገው ዳታ ሼር የሚያደርገው በምንድነው ነው የሚለው? ሴንሰር ሌየር ነው የሚለው። ቪያ ይላል። በማን በኩል ማለት ነው አይደለ? በሴንሰር በኩል ነው፣ በሴንሰር ሌየር በኩል ነው የሚለው። ይሄ ፎልስ ነው የሚሆነው ማለት ነው። እነዛም እንዲሁም ደግሞ ግልጽ በሆነ ወይ ለማስረዳት ፒዲኤፍ አለ። እዚህ ፒዲኤፍ ላይ ገብታችሁ በደንብ ክሊር በሆነ ወይ ማየት ትችላላችሁ። 115 ያው እዚህ ጋር ሶስት አይነት ሌየሮች አሉ። ሴንሲንግ ሌየር አለ፣ ኔትወርክ ሌየር አለ፣ ዳታ ፕሮሰሲንግ ሌየር አለ ማለት ነው። ይሄን ፒዲኤፍ ከፈለጋችሁ ቴሌግራም ተማሪ ሊቅ አካዳሚ ስትሉ ይመጣላችኋል። ያው እዚህ ጋር ፒዲኤፉን አስቀምጬላችኋለሁ። ራሱ ነው ተመሳሳይ ፒዲኤፍ ነው። ስለዚህ ፒዲኤፉ ላይ እዚህ ጋር 100 ፔጅ 115 ላይ ስትመጡ አለላችሁ። ሴንሲንግ ሌየር ምን ያደርጋል? ኦብቴን ያደርጋል ዳታ ከምኑ ከጋዱ ዓለም ከሪል ወርልዱ እኛ ከምንኖርበት ዓለም ምን ያደርጋል ማለት ነው? ኢንፎርሜሽኖቹን ሲክ ያደርጋል ማለት ነው። ሲክ ያደርጋል፣ ይወስዳል፣ ፊች ያደርጋል፣ ኦብቴን ያገኛል ማለት ነው። ሴንሲንግ ሌየር እንደዛ ነው። ሶስት ብዙ አይነት ሴንሲንግ ሌየሮች አሉ። እነሱንም ደግሞ በኋላ ማቺንግ ስንሰራ በደንብ እዚህ ጋር በተነ ለማየት እንሞክራለን። ኔትወርክ ሌየር ደግሞ ምን ያደርጋል? ኮሙኒኬሽን ነው። ኔትወርክ ሲባል ራሱ ኮሙኒኬሽን ወይ ኔትወርክ አንድ መሆን አይደለ? ስለዚህ ምን ያደርጋል? ትራንስፈር ያደርጋል። ምን ሆኑት? ሴንሲንግ ሌየር ኮኔክት ያደረገው ዳታ ነግሬያችኋለሁ ቅድም። ሴንሲንግ ሌየር ኮኔክት ያደረገው ዳታ በኮኔክትድ ዲቫይሶች ሌሎች ኮኔክትድ የሆኑ ዲቫይሶች ምን ያደርጋል ማለት ነው? ትራንስፈር ያደርጋል ዳታ ማለት ነው።
ገባችሁ አይደል? ሶ ኔትወርክ ሌየር ብለን የምንጠራቸው እነዚህ ናቸው። ዋይፋይ፣ ብሉቱዝ፣ ዚግባር፣ ዚዌቭ ምናምን፣ ሴሉላር ኔትወርክ፣ እነዚህ ኔትወርክ ሌየሮች ናቸው ማለት ነው። ስለዚህ ዳታ ሼር የሚያደርገው ኮኔክትድ በሆኑ ዲቫይሶች ዳታ ሼር የሚያደርገው ማን ነው ማለት ነው? ኔትወርክ ሌየር ነው እንጂ ሴንሲንግ ሌየር አይደለም ማለት ነው። ስለዚህ ይሄ ምንድነው? ፎልስ እንዲሆን ያደርጋል። ሶስተኛ ምንድነው የሚለው? ኢንቴግሬቲንግ ኢቲክስ ኢን ኤ ቴክኖሎጂ አት ኤርሊ ዴቨሎፕመንት ስቴጅ ካን ጋራንት ዋስትና ማለት ነው ዛት ዘ ቴክኖሎጂ ዊል ኖት አቢዩዝ ኢን ዘ ፊውቸር ይላል። ይሄ ፎልስ ነው የሚሆነው፣ ግልጽ ፎልስ ነው። ለምን ሲባል ለምሳሌ ኢቲክስ የሚባለው ምን መሰላችሁ? የሆነ ቴክኖሎጂ ወይ የሆነ አፕሊኬሽን ከሰራችሁ በኋላ ኢቲክስን ኢንቴግሬት ማድረግ ኤል ስቴጅ ላይ ወይም ደግሞ አሁን ለምሳሌ የሆነ አፕሊኬሽን የመስራት ከፈለኩኝ ያን አፕሊኬሽን ከመስራቴ በፊት ኢቲክስን ማስገባ ከሆነ ወደፊት እኔ የሰራው አፕሊኬሽን ወደፊት እጣ ፈንታውን ዋስትና ይወስዳል ነው የሚለው። ይሄ ፎልስ ነው የሚሆነው። ለምን ሲባል ይሄን ቻፕተር 6 ላይ በደንብ ተንትኛ ሳይቼቻለሁ። ቪዲዮ ተቀርጿል ኦልሞስት ማለት ነው። ኢመርጂንግ ቴክኖሎጂ ሙሉ ቪዲዮዎች ተለቀዋል። ቻናል ላይ ገብታችሁ ማየት ትችላላችሁ አስፈላጊ ከሆነ ማለት ነው። እና ምንድነው ስለዚህ ነገር ሳወራ ይሄን ነገር ሳስረዳችሁ ነበረ። በደንብ ክሊር ሆነ ወይ መረዳት ከፈለጋችሁ ቪዲዮቹ ማየት ትችላላችሁ። ግን በዚህ ቪዲዮ ሃይላይት አደርግላችኋለሁ ማለት ነው። ምንድነው የሚለው? ኢቲክስ ኢንቴግሬት ማድረጉ አሪፍ ነው። ኤርሊ ስቴጅ ላይ በጣም ሪኮመንድ የሚደረግ ነው። ምክንያቱም አፕሊኬሽን አብዛኛው አፕሊኬሽን ዴቨሎፐሮች ወይም ደግሞ ዌብሳይት ዴቨሎፐሮች ዴቨሎፕ ካደረጉት በኋላ ነው ኢቲክስ የሚባለው ወይም ደግሞ ዲጂታል ፕራይቬሲ የሚባለው ነገር የሚያካትቱት። ገባችሁ አይደለ? አሁን ለምሳሌ ሰዎች እነዚህ ኢንፎርሜሽን እንፈልጋለን፣ ሰዎች ደግሞ እንደዚህ ማድረግ አለባቸው። ገባችሁ አይደለ? ይሄ ነገር አፕሊኬሽኑ ከመሰራቱ በፊት መታሰብ ያለበት ነገር ነው። መሆን ያለበትም ኤርሊ ስቴጅ ላይ ነው። ግን ሌት አራይቭ የሚያደርጉት ነገር ነው። አብዛኛው አፕሊኬሽኑ ከሰራ በኋላ ዲዛይን አድርጎ ከጨረሱ በኋላ ነው ኢንቴግሬት የሚያደርጉት። ግን ምንድነው የሚለው? ይሄ ኤርሊ ስቴጅ ዴቨሎፕመንት ላይ ኢንቴግሬት ማድረግ ወይ ማቀናጀቱ አሪፍ ሆኖ ሳለ ግን እናንተ ለሰራችሁት አፕሊኬሽን ፊውቸሩን ዲሳይድ ማድረግ አይችልም። ለፊውቸራችሁ አፕሊኬሽናችሁ ወደፊት አቢዩዝድ እንዳይደረግ ወይም ደግሞ ሌላ ሰው እናንተ የሰራችሁት አፕሊኬሽን ድጋሚ ክሎን አድርጎ እንዳይሰራ ዋስትና መውሰድ አይችልም። ለምሳሌ የሆነ ሌባ ቢሰርቅ ለዛ ሌባ የሚሆን ህግ አለ የተቀመጠ ኦሬዲ። ለምን 5 ዓመት በኋላም ቢሆንም ያ ህግ ካላሻሻሉት ያን ህግ ነው ኢምፕሊመንት የሚደረገው። ግን እንደዚህ አይነት ነገር ወደ ኢንተርኔት ዓለም ስትመጡ የለም። ወይም ደግሞ ይሄ ኢቲክስ የሚባለው ነገር ትራዲሽናል ይሆናል፣ ዘመናዊ አይደለም፣ ጊዜውን የጠበቀ ከቴክኖሎጂ ጋር እኩል አይሄድም። ገባችሁ አይደለ? ስለዚህ ይሄ ምንድነው የሚለው? ካን ጋራንቲ ይላል። ጋራንቲ ይወስዳል፣ ዋስትና ይወስዳል ይላል። ዋስትና አይወስድም። ምክንያቱም እናንተ የሰራችሁትን አፕሊኬሽን ከአንድ ወር በኋላ ከ5 ወር በኋላ የሆነ ገልብጦ ሚሰራ ሊኖር ይችላል። ግን እስከዛ ድረስ ቢያንስ በራሳችሁ እናንተ በኢትዮጵያ ፕሮፐርቲ ኢንተሌክቹዋል ላይ ካስመዘገባችሁ የመክሰስ መብት አላችሁ። ነገር ግን ከ3 ዓመት በኋላ ከ5 ዓመት በኋላ ያንን ሙሉ ክሎን አድርጋችሁ ብትሰሩ ያ እናንተ ያስቀመጣችሁት ኢንቴግሬት ያደረጋችሁት ከአፕሊኬሽኑ ጋር ኢንቴግሬት ያደረጋችሁት ኢቲክስ ተግባር ላይ ሊውል ይችላል ማለት ነው። ገባችሁ አይደለ? ስለዚህ ፊውቸሩን ወደፊት ለሚመጣው ነገር አፕሊኬሽናችሁ ወደፊት ከኢቲክስ ጋር ለሚመጣው ነገር ዋስትና ይወስዳል ይላል። ይሄ ፎልስ እንዲሆን ያደርገዋል ማለት ነው። እዚህ ጋር 153 ማየት እንችላለን። ምንድነው የሚለው? እዚህ 153 ላይ ምንድነው የሚለው? ኢቲክስ has traditionally not have been equipped to deal with the issue of future uncertainty ይላል። ያው እዚህ ጋር ግልጽ ነው። future uncertainty future እርግጠኛ አይደለም። በቃ future ምን እንደሚሆን እናንተ ለሰራችሁ ቴክኖሎጂ አፕሊኬሽን future ምን ሊሆን እንደሚችል እርግጠኛ አይደለም። ሌላ እዚህ ጋር ምንድነው የሚለው? ሴንትራል ፕሮብሌም ኦፍ ኢቲክስ ኦፍ ቴክኖሎጂ ኢዝ ዛት ቴንድ ቱ አራይቭ ቱ ሌት ኢን ቴክኖሎጂ ዲዛይን ኤንድ ዴቨሎፕመንት። አብዛኛው ቴክኖሎጂዎች ዲዛይን እና ዴቨሎፕመንት ካለቀ በኋላ ነው ይሄ ኢቲክስ ኦፍ ቴክኖሎጂ የሚባለው ነገር ምን የሚያደርጉት ኢንቴግሬት የሚያደርጉት። ቱ ሌት ይሆናል አብዛኛው ጊዜ። ግን በጣም ትኩረት ሊሰጠው የሚገባ ነገር ነው። ለምን ሲባል የሆነ ሰው እኮ የሆነ አፕሊኬሽን እናንተን ገልብጦ ክሎን ከማድረጉ በፊት እንደዚህ አይነት አፕሊኬሽን አለን ብላችሁ የራሳችሁን የሆነ ኢቲክስ ኢንቴግሬት ማድረግ መቻል አለባችሁ ቀድማችሁ ማለት ነው። ስለዚህ ይሄን ነገር ነው በደንብ በሰፊ የሚያወራው ማለት ነው። ይሄንን ነው የሚያወራው። አራተኛ ምንድነው የሚለው? AI machines are highly reliable and they can perform the same action multi times with higher accuracy ይላል። ይሄ ትሩ ነው። AI ማሽኖች አሉ። እነዚህ AI ማሽኖች highly ምንድናቸው? reliable ናቸው፣ ታማኝ ናቸው። እንዲሁም ደግሞ ሴም የሆነ አክሽን ተመሳሳይ የሆነ ድርጊት ለብዙ ታይምስ መስራት ይችላሉ። የሆነ በቃ አሁን ለምሳሌ
ነግራችኋለሁ በኋላ። ግን ምን በሆነ ወይ ሃይሊ አኩሬት የሆነ ወይ ለምሳሌ ቲክቶክ ላይ አሁን ታፕ ታፕ ስታደርጋላችሁ አይደል? ላይቭ ገብታችሁ ታፕ ታፕ ስታደርጉ ምን አለ ወይም ደግሞ ኤርድሮፕ ሜቢ ሞክራችሁ የምታውቁ ከሆነ አውቶ ታፕ ታፕ የሚባል ነገር አለ። የሆነ አፕሊኬሽን አለ አውቶ ታፕ የሚባል ማለት ነው ፕሌይ ስቶር ላይ። እሱን አፕሊኬሽን ምን ታደርጋላችሁ? ስልካችሁ ላይ ታጠምዳላችሁ። እዚች ጋር የሆነ ቦታ አሁን ለምሳሌ ስልካችሁ እንደዚህ ከሆነ ታፕ ታፕ የሚደረግበት ቦታ ላይ እንትኗን ክቧን ታስቀምጣላችሁ እንደዚህ አድርጋችሁ ማለት ነው። ገባችሁ አይደለ? እሷን ካስቀመጣችሁ በኋላ እናንተ ምንም ሳትነኩ ስክሪኑ እንዲህ 10 ታታ ሳታደርጉ አፕሊኬሽኑ ራሱ በራሱ እንደ ሰው አድርጎ ታፕታፕ ያደርጋል ማለት ነው። ስለዚህ አሁን ለምሳሌ የሰው ልጅ የሆነ ተመሳሳይ ድርጊት ነው አይደለ ታፕታፕ የምታደርጉት ሊሰለቸው ይችላል የሰው ልጅ። ግን እንደዚህ ኤአይ ማሽኖች የተለያዩ ነገሮች አይሰለቻቸውም፣ ወዲያው ቶሎ ይረዳሉ ማለት ነው። ሃይሊ ምንድናቸው? እንዲሁም ደግሞ አኩሬት ናቸው። ማየት እንችላለን። አውቶ ታፕ ታፕ አሳያችኋለሁ እዚህ ጋር። ያው እዚህ ጋርም አውቶ ታብ አለ። ኢሜጁን ላሳያችሁ አፕሊኬሽን ስላለ ያው እንደዚህ አውቶ ታብ ታብ ስክሪን ካረንትሊ ማየት አልቻልኩም፣ ግን አፕሊኬሽን አለ እዚህ ጋር አውቶ ታብ ስክሪን። ያው አውቶ ክሊከር ያው እዚህ ጋር ይሄ ነው አፕሊኬሽኑ። አውቶ ክሊከር ይባላል። አውቶማቲክ ክሊክ የሚያደርግ ነው። ሜቢ ከከፈታ አሳያችኋለሁ። ያው ይሄ ነው አፕሊኬሽኑ። እና ምንድነው የሚያደርገው መሰላችሁ? ያው እዚህ ጋር እንደዚህ ነው የምታጠምዱት። ያው ለምሳሌ ኢኔብል ፐርሚሽን ተሰጣላችሁ። ከዛም በኋላ እቺ ክቧን አይታችኋል አይደለ? ታፕታፕ እንዲደረግ የምትፈልጉት ቦታ ነው። ከዛን እንደዚህ ነው የምታጠምዱት። ለምሳሌ ታፕታፕ እንዲደረግላችሁ የምትፈልጉት ለምሳሌ በተደጋጋሚ የሚነካ ነገር አሁን ለምሳሌ ይሄ ግለሰብ 2 እና 1ን ይነካል። ያው 2 ሲቀነስ በቃ እንደዚህ ካልኩሌሽኖች አሉ አይደለ? እነዛን በቃ ፍሪኩዌንትሊ የሚነካ ነገር ነው። አሁን ለምሳሌ እቺን የሆኑ ቁጥሮች ነው ለምሳሌ 2 6 አባሱ የሆኑ የሚባዙ ቁጥሮች አሉ አይደለ? በቃ ዝም ብሎ ተባስቶ የሚሄዱ ቁጥሮች አሉ አይደለ? እነዛን ቁጥሮች ለመስራት ሊደክመው ይችላል። ሶ እዚህ ጋር ምን ያደርጋል ማለት ነው? ሰውየው ያጠምዳል ማለት ነው። እዚህ ጋር ያጠምዳል፣ እዚህ ጋር ያጠምዳል። እዚህ ጋር 1 2 አለ 3 አለ። ስለዚህ መጀመሪያ እቺን ነው የሚነካው፣ ከዛ እዚህ ጋር ይነካል፣ ከዛ ወደዚህ እቺን ይነካል፣ ከዛም በኋላ ይሄን ይነካል፣ ይሄን። ስለዚህ ራሱ ነው የሚያጠምደው ማለት ነው። ገባችሁ አይደለ? ስለዚህ እዚህ ጋር ኮንፊገር ታደርጋላችሁ። በቃ እንደዚህ አይነት ነገሮች ናቸው። እነዚህ ነገሮች ላይ መልቲታስኮች ላይ ኤአይ ማሽን በጣም አሪፍ ነው የሆነ ነገር ነው ማለት ነው። ገባችሁ አይደለ? አምስተኛ ምንድነው የሚለው ሞሽን ሴንሰር ኮሌክት ኢንፎርሜሽን አባውት ፊዚካል ፖዚሽን ኤንድ ኦሪየንቴሽን ኦፍ አይኦቲ ዲቫይስስ ይላል ማለት ነው። ስለዚህ ይሄ ምንድነው የሚሆነው ማለት ነው? ትሩ ነው የሚሆነው። ይሄም ትሩ ነው የሚሆነው። ስለዚህ ይሄ ምንድነው ሞሽን ሴንሰር ብለን የምንጠራቸው እንቅስቃሴን ዲቴክት የሚያደርጉ ሴንሰሮች ናቸው። ስለዚህ ፊዚካል ፖዚሽናችሁን ወይም ደግሞ እናንተ ከረንትሊ ምን ቦታ ላይ እንዳላችሁ እንዲሁም ደግሞ ኦሪየንቴሽን ኦፍ አይኦቲ ዲቫይስ። ይሄ በጣም ሞሽን ሴንሰር በጣም አይፎን ስልኮች ላይ ኢንቴግሬት የተደረገ ነገር ነው። አይፎን ስገዙ መጀመሪያ ከአፕል አይዲ ይሰጣችኋል። አፕል ሎጊን ታደርጋላችሁ። አፕል ሎጊን ስታደርጉ ምንድነው የሚለው ማለት ነው? አፕል የስልኩን ፊዚካል ሎኬሽን ይወስዳል ማለት ነው። ስለዚህ አብዛኛው ሌባ ስልክ ሲሰርቅ በእንትን ነው የሚደርሱት። የአፕል አይዲ ምንድነው ምናምን ብለው ይጠይቃሉ እዛ ስልክ ቤት አብዛኛው ማለት ነው። በዛ መሰረት ኤግዛክት ስልኩ የት እንዳለ በዛ ሎኬሽን ተመርተው ስልኩ የሚያገኙበት ኦፕሽን ነበር። ቅርብ ጊዜ ራሱ የሆነ ማይኮ ነው የሚባለው ቲክቶከር ራሱ እንደዛ ስልኩ ተሰርቆበት ነበረ እና በሎኬሽን ነበር ፖሊሶች የደረሱት ማለት ነው። እና ይሄ ሞሽን ሴንሰር የሚባለው ፊዚካል ፖዚሽኑን የራሳችሁን ሊሆን ይችላል፣ የማቴሪያል ሊሆን ይችላል፣ የሆነ ነገር ማለት ነው። ፊዚካል ሎኬሽኑ በቀላሉ ኮሌክት ያደርጋል ኢንፎርሜሽኑ ማለት ነው። ሶ እነዚህ አይነት ነገሮች ደግሞ ትክክል ናቸው፣ ትሩ እንዲሆን ያደርጓል ማለት ነው። ስድስተኛ ምንድነው የሚለው አርቲፊሻል ሱፐር ኢንተለጀንስ ወይም ደግሞ ኤኤስአይ ነው የሚባለው ስናሳጥረው። ስለዚህ ኤኤስአይ ከተባለ አርቲፊሻል ሱፐር ኢንተለጀንስ ማለት ነው is where machines don't go beyond human intelligence including creativity, intelligence, super memory። ይሄ ፎልስ ነው የሚሆነው። ግልጽ ነው። ብዙ አይነት ኢንተለጀንሶች አሉ። ሶ ይሄ አርቲፊሻል ሱፐር ኢንተለጀንስ ብለን የምንጠራው ምንድነው የሚለው ዶንት ጎ ነው የሚለው። ግን ይሄ አርቲፊሻል ሱፐር ኢንተለጀንስ ብለን የምንጠራው ምንድነው? ከሰው ልጅ ከማሰብ ችሎታ በላይ ነው የሚሄደው። ገባችሁ አይደለ? ይሄ በቃ ይሄ ከረንትሊ የሌለ ኤአይ ነው። ግን ይሄ ኤአይ ከሰው ልጅ ከማሰብ ችሎታ ምናምን ሺህ እጥፍ የሚሻል ነገሮችን ኢንሰከንድ ማይክሮ ሰከንድ ናኖ ሰከንድ ውስጥ ነገሮችን ማሰብ የሚችልና ከሰው ልጅ በቃ እርቆ ምናምን እጥፍ የተሻለ ኤአይ ነው። ግን ዶንት ጎ ነው የሚለው።
ይሄ ፎልስ እንዲሆን ያደርጋል። በሰው ልጅ በክሪኤቲቪቲ ብትሉ በማስታወስ ብትሉ በችሎታ ብትሉ ጥያቄዎችን በመፍታት ብትሉ በጣም ኮምፕሌክስ የሚባሉ ቲዮሪዎች አሉ አይደል የሰው ልጅ መፍታት ያልቻላቸው እነዛንም ጭምር የሚፈቱ ኤአዮች ናቸው። ከረንትሊ የሉም ግን ወደፊት የሚመጡ ኤአዮች ናቸው። ግን ምንድነው የሚለው ዶንት ጎ ነው የሚለው። ይሄ ፎልስ እንዲሆን ያደርጋል ማለት ነው። ሶ እዚህ ጋር ፒዲኤፋቸው ላይ ማየት ይችላልላችሁ 71 ላይ። ስለዚህ ምን አይነት አሉ ሩል ቤዝድ ኤአዮች አሉ፣ ኮንቴክስቹዋል አዌርነስ አለ፣ ዶሜን ስፔሲፊክ አለ። በአንድ ቦታ ብቻ በአንድ እንትናይ በአንድ ስፔሲፊክ በሆነ ኮንቴክስት ብቻ ኤክስፐርት የሆኑ ኤአዮች ዶሜን ስፔሲፊክ ኤክስፐርት እንደሚባሉ፣ ሪዝኒንግ ኤክስፐርት የሚባሉም እንዳሉ፣ ሌላ ደግሞ ሰልፍ አዌርነስ ሲስተም ወይም ደግሞ በሌላ ስም ምንድነው የሚባለው አርቲፊሻል ኢንተለጀንስ የሚባል ነው። ይሄ ደግሞ ከሰው ልጅ ጋር የማሰብ ችሎታ ጋር እኩል ሲሆን ይሄኛው። ስለዚህ ከሰው ልጅ ጋር እኩል የሆነ የቱ ነው ማለት ነው ሰልፍ አዌር ይሄ አርቲፊሻል ጀነራል ኢንተለጀንስ ወይም ደግሞ ሰልፍ አዌርነስ ሲስተም የሚባለው እንደ ሰው ልጅ ማሰብ ማድረግ የሰው ልጅ ማድረግ የሚችላቸው እያንዳንዱ ማድረግ የሚችል ኤአይ ነው። ስድስተኛ ደግሞ ይሄ ነው አሁን ቀደም ያየ ነው አርቲፊሻል ሱፐር ኢንተለጀንስ ወይም ኤኤስአይ ብለን የምንጠራው ማለት ነው። እሱ ምንድነው የሚለው አልጎሪዝም ነው የሚለው አውት ስማርት ነው የሚለው በቃ ከሰው ልጅ ይሄ የሰው ልጅ የማሰብ ችሎታ አለ አይደል ከዛም በላይ እጥፍ የሆነ ማለት ነው። ኤቭሪ ዶሜን ላይ በእያንዳንዱ ሴክተሮች ላይ ፊልዶች ላይ በጣም ኤክስፐርት የሆነ ፋይናንስ ብትሉ ኮዲንግ ብትሉ ሶፍትዌር ብትሉ ኢንጂነሪንግ ብትሉ በሁሉም ዘርፍ በጣም ኤክስፐርት የሆነ ማለት ነው። እነዚህ አይነት ናቸው። ስለዚህ እዚህ ጋር ምንድነው የሚለው ዶንት ጎ ስለሚል ፎልስ እንዲሆን ያደርገዋል ማለት ነው። ምክንያቱም ቢያንድ ሂውማን ኢንተለጀንስ ይባላል ይሄኛው ሌላኛው ስሙ ማለት ነው። ሰባተኛ ምንድነው የሚለው አይኦቲ ኮኔክት ፊዚካል ወርልድ ዊዝ ዲጂታል ወርልድ ትሩ ነው። አይኦቲ ዲቫይሶች ፊዚካል የሆነ ወርልድን ከዲጂታል ወርልድ ጋር ያገናኘዋል። እንዴት ያገናኘዋል ብትሉ ለምሳሌ ፊዚካል ወርልድ ውሰዱ። ፊዚካል ወርልድ ምን አለ? ለምሳሌ የአንድ ስማርት ሃውስ አለኝ ልበል እኔ ስማርት የሆነ ሃውስ ቢኖረኝ ያ ስማርት ሃውስ ምንድነው ፊዚካል ወርልድ ነው አይደለ? ስለዚህ ለዛ ፊዚካል ወርልድ ምን አለ ቤቴ ምን አለ ሩም ቴምፕሬቸር ይኖረዋል አይደለ? ቤቴ ውስጥ የሆነ ሙቀት አለ። ስለዚህ ያንን ሙቀት እኔ የቤቱን አሁን ቤቱ ሜቢ የሚሞቅ ከሆነ ወደ ቅዝቃዜ ስማርት ቤት ነው ያለኝ ሱ ቤቱ የሚሞቅ ከሆነ ቀዝቃዛ ማድረግ ከፈለኩኝ አፕሊኬሽን አለኝ አፕሊኬሽኑ ላይ ገብቼ ወደ ቀዝቃዛ ቀይራለሁ ቤቱ ሙሉ ምን ያደርጋል ቀዝቃዛ ያደርጋል። ሲሞቀኝ ሲቀዘቅዘኝ ደግሞ ሙቀት በቃ ኦን እና ኦፍ ታደርጋላችሁ ማለት ነው። ሶ እንደዛ ሲሆን ደግሞ ምንድነው የሚሆነው ፊዚካል ወርልድ ላይ የሆነ ቼንጅ አለ ቤታችሁ ምክንያቱም ስማርት ሃውስ ስለሆነ ማለት ነው። ስለዚህ ቤታችሁ ሩም ቴምፕሬቸር ፊዚካል ወርልድ ነው። ያንን ቤታችሁ ፊዚካል ወርልድን በምናችሁ ነው የምትቆጣጠሩት? በዲጂታል በሆነ ወርልድ በምን በአፕሊኬሽን። ስለዚህ በአፕ ነው የምትቆጣጠሩት። ይሄ ዲጂታል ወርልድ ነው አይደል አፑ። ስለዚህ በዛ አፕ የምትቆጣጠሩ ከሆነ በቃ ሁለቱም ፊዚካል ወርልድና ዲጂታል ወርልድን ኮኔክት ያደርጋል አይኦቲ ዲቫይሶች ማለት ነው። ይሄ ትሩ ነው ማለት ግልጽ ነው። ስምንተኛ ኔትወርክ ሌየር ኢዝ ዩዘር ሴንትሪክ ሌየር ዊች ፐርፎርም ቫሪየስ ታስክስ ፎር ዩዘርስ ፎልስ ነው የሚሆነው ይሄኛው። ዩዘር ሴንትሪክ ወይም ደግሞ ዩዘር ሴንትሪክ ሌየር ወይም ደግሞ ዩዘር ኢንተርፌስ ገባችሁ አይደለ? ስለዚህ ኔትወርክ ሌየር ምንድነው የሚያደርገው ኮኔክት ነው የሚያደርገው እንጂ ይሄ ዩዘር ኢንተርፌሱ ሰዎች እንዴት ነው መጠቀም ያለባቸው አፕሊኬሽኑ ስሙዝ መሆን አለበት መሆን የለበትም የሚለው የሚያስበው አፕሊኬሽን ሌየር የሚባል አለ። ገባችሁ አይደለ? አፕሊኬሽን ሌየር ነው እንጂ ስለ ስሙዝነስ እና ስለ ሌሎች ነገሮች በቃ ዩዘሩ እንዴት ነው በተሻለ ወይ መጠቀም ያለበት የሚለውን የሚያስቡት አፕሊኬሽን ሌየር ነው። ለምሳሌ ምንም ስልክ ላይ ብትገቡ አፕሊኬሽን አይከን ይኖራል። የተለያየ የፕሌይ ስቶር አይከን አለ ለብቻው ወይም ደግሞ የሆነ ሰው ስልክ ብትወስዱ ቲክቶክ ላይ እንዳለው እንደሌለው የምታውቁት ምንድነው ከስሙ ይልቅ አይከኑን አይታችሁን አብዛኛው የምትረዱት ቲክቶክ ሚለው ሳይሆን ምንድነው ስክሮል ዝቅ ታደርጉና የሆነ ስልክ ወሰዳችሁ ቲክቶክ አለ ወይ የለም የሚለው ዝቅ ታደርጉና አይከኑን ነው የምትፈልጉት። አይከኑን ስታዩ የቲክቶክ አይከን ወይም ሎጎ አለ። በዛ ሎጎ መሰረት ነው አይደል እንት የምትሉት ገባችሁ አይደል? ማይንድ ላይ ነው የሚቀረጸው ሴቭ ነው የሚደረገው። ሴቲንግ አይከን አለው ሴቲንግ የሚል እንትን አለ አፕ አለ። እሱን ስትነጉ ወደ ሴቲንግ ነው የሚወስደው። ስለዚህ ሴቲንግ ሲሆን የሆነ ቅርጽ አለ የሆነ እንደዚህ መዶሻ የሚመስል ነገር ምናምን አይነት ነገር ነው አይደል ሎጎ እንደዛ ነው። በቃ እሱን ስታይ ሴቲንግ እንደሆነ ወዲያው ትረዳላችሁ ማለት ነው። ስለዚህ ሰው ልጅ ማይንዱ በቀላሉ ፔርፎርም እንዲያደርግ ሰው ልጅ ስሙዝሊ መጠቀም እንዲችል የሚያስብ ሌየር ኔትወርክ ሌየር ሳይሆን አፕሊኬሽን ሌየር ነው። ስለዚህ ይሄ ምንድነው ማለት ነው ፎልስ ነው። አስረኛ አርቲፊሻል ኢንተለጀንስ ሲስተምስ ኮምፖዝድ ኦፍ አን ኤጀንት ይላል። ይሄ ትሩ ነው። ለምን ሲባል አብዛኛው ኤአይዎች ኤጀንት ነው የሚባሉት ገባችሁ አይደል? ስለዚህ ኮምፖዝድ የሚሉት ከምንድነው ማለት ነው ከኤጀንት ነው። ምን አይነት ኤጀንቶች አሉ ሲባል አክቲዩተር፣ ሴንሰር፣ ዲሲሽን ሜኪንግ
ገባችሁ አይደለ? ስለዚህ አክሽን የሚወስዱ የተለያዩ ኤጀንቶች ነው ኮምፖዝድ የሚሆኑት እነዚህ ማለት ነው። ይሄ ጥሩ ነው። ምክንያቱም አሁን ለምሳሌ ዛሬ ባለፈው እነዚህ ፋይናል ጥያቄ ስንሰራ በደንብ አብራርቼላችኋለሁ በኢመርጂንግ ቴክኖሎጂ። ዛሬ የአየር ሁኔታው እንዴት ነው ብላችሁ ጄሚኒን ብትጠይቁ ዛሬ የአየር ሁኔታው እንደዚህ ነው ብሎ ዲፋይን ያደርግላችኋል። ማየት እንችላለን። ለምሳሌ ልግባና ላሳያችሁ ጄሚኒ። ያውና ጄሚኒ ገባኝ አፕሊኬሽኑ ላይ ቮይስ ከፈትኩኝ። ዛሬ የአየር ሁኔታው እንዴት ነው ጄሚኒ? ያው እዚህ ጋር ልግባና ላውራው። ሰላም እንዴት ነህ? ዛሬ የአየር ሁኔታው እንዴት ነው? በደንብ እስኪ በግልጽ ንገረኝ። ዛሬ የአየር ሁኔታው እንዴት ነው? በግልጽ ንገረኝ። ዛሬ በአዲስ አበባ ያለው አየር ሁኔታ በአብዛኛው ደመናማ ነው። የሙቀት መጠኑ 77 ዲግሪ ፋራናይት አካባቢ ሲሆን ለቀኑ ቀሪዎቹ ሰዓታት የዝናብ ዕድሉ አነስተኛ ነው። ስለዚህ በአየር ሁኔታው ላይ ትልቅ ለውጥ አይጠበቅም። አየሩ በአጠቃላይ ጥሩ ነው። እሺ፣ በጣም ከልብ አመሰግናለሁ። ምንም ችግር የለም። ሌላ ማወቅ የምትፈልገው ነገር ካለ እና እንደሰማችሁት ነው። ሶ ምንድነው የሚሆነው? እኔ ሄጄ ጠየቅኩት፣ እሱ በቮይስ ነው የጠየቅኩት፣ በቮይስ መለሰልኝ። ሶ ይሄ ምንድነው? አርቲፊሻል ኢንተለጀንስ ሲስተም ነው ወይም ደግሞ ኤአይ ነው። ምን የሆነ ኮምፖዝድ የሆነ በምንድን ነው? በኤጀንቶች ነው። ምን አይነት ኤጀንቶች አሉ? ሴንሰሮች አሉ፣ አክቲዩተሮች አሉ፣ ዲሲሽን ሜከሮች አሉ። በውስጡ ማለት ብዙ ኤጀንቶች አሉ። ሴንሰር ምንድን ነው የሚያደርገው? ይሄ ኤአይ ሲስተም ከምን ጋር ኢንቴግሬትድ ነው? ከሴንሰር ጋር ኢንቴግሬትድ ነው። እኔ ከዛሬ ከ3 ወር በፊት ከ4 ወር በፊት አዲስ አበባ እንደምኖር ነግሬዋለሁ። ስለዚህ ያንን ኢንፎርሜሽንም ይወስዳል። ከዛም በኋላ ይሄ ጄሚኒ ሲሰራ ውስጡ ሴንሰር ስለኖረው ነው ከሪል ወርልድ ጋር ወይም ደግሞ አሁን ካለንበት ከአዲስ አበባ ካየው ከሪል ወርልድ ጋር የተገናኘ ስለሆነ ነው ትክክለኛ ኢንፎርሜሽን ዛሬ የአየር ሁኔታው እንደዚህ ነው ብሎ የነገረኝ ማለት ነው። ስለዚህ ከተለያዩ ኤጀንቶች ነው እነዚህ ሴንሰሮችና አክቲዩተሮች ቢውልድ የተደረገው ማለት ነው። አይ ቲንክ ግልጽ ይመስለኛል ማለት ነው። ይሄ ነው የሚያወራው። ስለዚህ ይሄ ትሩ ነው የሚሆነው። 10ኛ IoT device do the most of work without human intervention but sometimes people interact with a device። ይሄ ትሩ ነው። አብዛኛው IoT ዲቫይሶች የሰው ልጅ ጣልቃ ገብነት ወይም ኢንተርቬንሽን ሳይኖር ስራ መስራት ይችላሉ። ነገር ግን አንዳንዴ የሰው ልጅ ጣልቃ የሚገባባቸው ዲቫይሶች ይኖራሉ ይላል ማለት ነው። ስለዚህ ይሄም ልክ ነው። ለምሳሌ የኔ ስማርት ሃውስ አለኝ ብያቸዋለሁ። ስለዚህ የቤቱን ሙቀት መቆጣጠር የሚችለው በአፕሊኬሽኑም ይችላል። ሌላ ደግሞ ስማርት ሃውስ ኖሮኝ መብራት ላይት አለኝ አይደለ? መብራት አለ፣ የቤት መብራት አለ። የቤት መብራቱን በአፕሊኬሽኑ ኦን ኦፍ እያደረኩኝ ምን ማድረግ ይችላል? መቆጣጠር ይችላለሁ። ወይም ደግሞ ሄጄ ግድግዳው ላይ ሄጄ ኦን ኦፍ አድርጌ መቆጣጠር ይችላለሁ። ገባችሁ አይደለ? ሶ አፕሊኬሽኑ IoT ዲቫይስ ብለን የምንጠራው ምንድነው? ራሳቸው በራሳቸው አውቶማቲካሊ ኦን እና ኦፍ ማድረግ የሚችላሉ። እንዲሁም ደግሞ አንዳንድ የሰው ልጅ ጣልቃ ገብነት ወይም አንዳንድ ኢንተራክት ያደርጋል። ስለዚህ ይሄን ሐሳብ ነው የሚሆነው። ይሄ ትሩ ነው የሚሆነው ማለት ነው። ፓርት 2 ደግሞ የምናየው መልቲ ቹዝ ኩዌስችኖችን ነው። ጅማ ዩኒቨርሲቲ የወጣ ጥያቄ ነው። ሁለት ፖይንት አላቸው ብሎ ነው አስተማሪ እንትን ያለው፣ ግን እኛ እንሰራዋለን ማለት ነው። የመጀመሪያው ምንድነው? ኮንሱመርስ ዲቫይስ እና ቴክኖሎጂ ላይ ቤዝድ ያደረገ ነው ይላል። ሶ መጀመሪያው ምንድነው? አንደኛው which of the following ይላል which of the following is not consumer connected devices ይላል ማለት ነው። ኮንሱመር ኮኔክትድ ዲቫይስ ብለን የምንጠራው ያልሆነው የትኛው ነው? ኖት ነው የሚለው። ኮንሱመር ብለን የምንጠራው መጀመሪያ ምንድነው? ኮንሱመር ትርጉማ ማወቅ መቻል አለባችሁ። ኮንሱመር ሲባል ፐርሰናል ማለት ነው። ይሄ ነገር ይሄን ክፍል ይሄን ዩኒት ሳስረዳ በደንብ ስለዚህ ነገር አውርተናል። ስለዚህ ኮንሱመር ማለት ያው በዚህ ቪዲዮ ድርገም ብዬ ነው ፐርሰናል ወይም ደግሞ ሆም ኮኔክትድ ዲቫይሶች ናቸው። ቤት የምንጠቀማቸው ኮኔክትድ ዲቫይሶች እንደ ለግል የምንጠቀማቸው ለምሳሌ የእጅ ሰዓት የአፕል የሜታ የፌስቡክ የእጅ ሰዓት አለ አይደለ? እንዲሁም ደግሞ መነጽር አለ። አይ ቲንክ ቅርብ ጊዜ መጣ ማለት ነው። ይሄ መነጽር አለ። መነጽሩን ስታደርጉ ባይናችሁ ምን ያደርግ ማለት ነው? ሪከርድ የሚያደርግ ማለት ነው። ገባችሁ አይደለ? ስለዚህ እነዚህ ምንድናቸው? ኮንሱመር ኮኔክትድ ዲቫይስ ውስጥ የሚካተቱ ናቸው። ግን ያለው ነው የትኛው ነው የሚለው አንድ ስማርት አፕሊካንስ ይሄ ኮንሱመር ወይም ፐርሰናል እንደ ግል መጠቀም የሚቻል ዲቫይስ ነው። ሁለተኛ ዊራብል ነው። ለምሳሌ ስማርት ግላስ መውሰድ ትችላላችሁ። ሌላ ደግሞ ስማርት ስፒከር መውሰድ ትችላላችሁ። ስለዚህ እነዚህ ምንድናቸው? ኮንሱመር ፐርሰናሊ መጠቀም የምንችላቸው ናቸው። ዲ ደግሞ ስማርት ትራፊክ ቴክኖሎጂ። ይሄ ስማርት ትራፊክ ቴክኖሎጂ እንደ ግል ወይም እንደ ፐርሰናል ወይም ደግሞ ለቤትነት መጠቀም የማንችለው ነው።
ምክንያቱም የትራፊክ ስማርት ትራፊክ ቴክኖሎጂ ብለን የምንጠራው መንገድ ለመንገድ ያሉት ናቸው። እነዛ ነገሮችን የሚያስበው ደግሞ መንግስት ነው እንጂ ግለሰብ አይደለም። ስለዚህ ኖት ስለሚል መልሱ ምንድነው የሚሆነው? ዲ ነው የሚሆነው ማለት ነው። which of the following is correctly describe about optical C through visualism technology ይላል ማለት ነው። ስለዚህ ቪዥዋል በሆነ ቴክኖሎጂ ኦፕቲካል ሲ የሆነው የትኛው ነው? ይሄ ቪዥዋል ቴክኖሎጂ ስንል ምንን ሪፈር ለማድረግ ነው ማለት ነው? ቨርቹዋል ሪያሊቲን መጥቀስ ስለፈለገ ነው ማለት ነው። ገባችሁ አይደለ? ስለዚህ መጀመሪያው ምንድነው? the real world sees through half transparent mirror in front of users A ገባችሁ አይደለ? ይሄ ምንድነው የሚሆነው? ይሄ ሪል ወርልድ ሲምስ ስሩ ሃፍ ትራንስፓረንት ሚረር ኢን ፍሮንት ኦፍ ዩዘርስ ኤ። ይሄ ምንድነው የሚሆነው? ኦግመንትድ ሪያሊቲ ቢሆን ይሆን ነበረ። አይ ቲንክ ሃፍ ነው የሚለው ሊሆን ነበረ። ሌላ ዘ ዩዘርስ ካን ሲ ቨርቹዋል ኤንድ ሪል ኢንፎርሜሽን አት ዘ ሴም ታይም፣ ቨርቹዋል እና ሪል ኢንፎርሜሽን አት ዘ ሴም ታይም ማየት የሚችሉት ይሄ ምንድነው ማለት ነው? ኦግመንትድ ሪያሊቲ ነው። ምክንያቱም ቨርቹዋል እና ሪል ኢንፎርሜሽን አት ዘ ሴም ታይም ማየት የሚችሉት ምንድን ናቸው? ቨርቹዋል ኦግመንትድ ሪያሊቲዎች ናቸው። እዚህ ጋር ግን ምንድነው ቪዥዋል ቴክኖሎጂ ነው የሚለው ኦፕቲካል ሲ ማለት ነው። አት ዘ ሴም ታይም ማየት የሚችሉት ኦግመንትድ ሪያሊቲ ናቸው። ምክንያቱም ፊታችንን ማየት እንችላለን። በተመሳሳይ ሰዓት ፊታችንን ብቻ ሲሆን ፊታችን ላይ የተደረገውን ፊልተር የስናፕቻት ፊልተር ማየት እንችላለን። ስለዚህ እነዛ ኦግመንትድ ሪያሊቲዎች ናቸው። ኢት ዩዝ HDMI ቱ ኢምፕሎይ ኦፕቲካል ኮምባይን ቱ መርጅ ዘ ኢሜጅ ዊዝ ዘ ኦፕን ቪው HDMI ይላል ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ይሄ ምንድነው የሚለው HDMI እንጠቀማለን ይላል ዲፕሎይ ለማድረግ። ይሄም ልክ ነው፣ ኦግመንትድ ሪያሊቲ ነው። ይሄም አይ ቲንክ ኦግመንትድ ሪያሊቲ ነው የሚሆነው። ኦግመንትድ ሪያሊቲ ነው። HDMI የሚባለው በአይናችን የምናደርገው እንትን ነው። መነጽር የሚመስለው ነገር የለም። አብዛኛው እነዚህ መዘናኛ ቦታ ምናምን ስትሄዱ የምታዩት ነገር እነዚህ አይነት ነገሮች ናቸው። እነዛም ኮምባይንድ ናቸው። ዲ ኦል ይላል። ኢ ደግሞ ኦል ኤክሴፕት ኤ ይላል። ይሄ ይሆናል ነገራችኋለሁ። ስለዚህ መልሱ የሚሆነው ምንድነው ማለት ነው? ዲ ነው። ሁሉም መልስ ይሆናል፣ ምክንያቱም ቪዥዋላይዜሽን ቴክኖሎጂ ላይ ስለሚካተቱ ማለት ነው። ሶስተኛ ምንድነው የሚለው which of the following statement is not true about the application programming interface ወይም ደግሞ API። ስለዚህ ነገርም በደንብ አብራርቼላችኋለሁ በኖርማል ኮርስ። በዛሬ ቪዲዮ ደግሞ ጥያቄ ስንሰራ ግልጽ አድርጌ ለማብራራት እሞክራለሁ። ምንድነው የሚለው ትሩ ያለው ነው አፕሊኬሽን ፕሮግራሚንግ ኢንተርፌስ ወይም ደግሞ API ትክክለኛ ያለው ነው ምንድነው ይላል። ሶ ምንድነው የሚለው API inject the level of flexibility into the application life cycle። ይሄ ምንድነው? ትሩ ነው። API ምንድነው? ፍሌክሲብል ነው። API የሚባለው ኢንቴግሬሽን ስትጠቀሙ ፍሌክሲብል ያደርጋል። API ጥቅሙ ምን መሰላችሁ? ለምሳሌ እኔ የሆነ አፕሊኬሽን ከሰራውኝ በኋላ የሆነ ዌብሳይት ሰራውኝ። ዌብሳይት ከሰራውኝ በኋላ ዌብሳይቱ ላይ ኢንፎርሜሽኖች አሉ፣ የተማሪዎች ዳታ አለ፣ ብዙ ኢንፎርሜሽኖች አሉ። ከዛን ተማሪዎች ደግሞ አፕሊኬሽን መጠቀም ይፈልጋሉ። ስለዚህ ከእንደገና አፕሊኬሽን መገንባት ሳይጠበቅብኝ በኤፒአይ ብቻ ለዛ አፕሊኬሽን ለሰራውት አፕሊኬሽን ኤፒአይ ኢንቴግሬት አድርጌ አፕሊኬሽኑን ከኤፒአይ ጋር ከኤፒአይ የሚባለውን ተጠቅሜ ከምኑ ጋር ሊንክ ማድረግ ነው? ከዌብሳይቱ ጋር ሊንክ አደርጋለሁ ማለት ነው። ገባችሁ አይደለ? ስለዚህ አፕሊኬሽን የሚጠቀሙት ሴም ዌብሳይቱን ይጠቀማሉ፣ ግን እኔ አፕሊኬሽኑ ከዜሮ አይደለም ኮድ ያደረኩት በኤፒአይ መከኔት ኦሬዲ ዌብሳይቱን ስለሰራው በኤፒአይ መከኔት አፕሊኬሽኑን ሰራው ማለት ነው። ስለዚህ አንዳንዴ ፍሌክሲብል ነው የሚሆነው፣ ምክንያቱም አንደኛውን ዴቨሎፕ አድርጋችሁ ከጨረቻችሁ በኋላ ሌላኛውን ዴቨሎፕ ማድረግ በጣም ዝገት ስለሚሆን ኤፒአይ የሚባለው ነገር ተጠቅማችሁ መስራት ይችላልላችሁ። ሶ ዘ ሌቨል ኦፍ ፍሌክሲቢሊቲ ምን ያደርጋል? ኢንክሪዝ ያደርጋል። ይሄ ትሩ ነው የሚሆነው ወይም ደግሞ ልክ ነው የሚሆነው፣ ግን ኖት ትሩ ነው የተባልነው። ቢ ምንድነው የሚለው ኢት ሄልፕስ ሜኪንግ the task easier to connect and interface with other application። አሁን ያወራችሁ ሐሳብ ነው። ታስክ ምን ያደርጋል? ኢዚየር ያደርጋል። ይሄ ትሩ ነው የሚሆነው። ሌላ ደግሞ ምንድነው? it enable software component to communicate with each other easily። ይሄ ምንድነው ማለት ነው? ትክክል ነው። እርስ በርስ ኮሙኒኬት እንዲደራረጉ ያደርጋል። ዌብሳይቱ ላይ የሆነ ለውጥ ቢደረግ አፕሊኬሽኑ ላይ ለውጥ ይደረጋል ወዲያው። ምክንያቱም እዚህ ላይ መጥቼ ኮድ ማድረግ አይጠበቅብኝም ከእንደገና ማለት ነው። ምክንያቱም ኢዚሊ ምን ይሆናሉ? ኮሙኒኬት ይደራረጋሉ፣ ይግባባሉ። ስለዚህ መልሱ የሚሆነው ምንድነው ማለት ነው? ዲ ነው ማለት ነው። ሌላኛው ምንድነው የሚለው which of the following is not advantage of IoT ወይም ደግሞ ኢንተርኔት ኦፍ ቲንግስ አድቫንቴጅ ያለው ነው ምንድነው? ሚኒማይዝ ሂውማን ኢፈርት ይሄ አድቫንቴጅ ነው። ኢምፕሩቭ ዳታ ኮሌክሽን ይሄ አድቫንቴጅ ነው። ኮምፓቲብል ዲቫይስ ይሄ አድቫንቴጅ ነው። ዲ እና ሲ ይላል። ሶ ይሄም ልክ ነው። ስለዚህ ኖት አድቫንቴጅ ወይም ጥቅም ያለው ነው ምንድነው ስለሚል መልሳችን የሚሆነው ምንድነው? ኢ ነው ማለት ነው። ስለዚህ ሁሉ ምንድናቸው? አድቫንቴጅ ናቸው፣ የአይኦቲ ጥቅሞች ናቸው። እሺ አምስተኛ which of the following is different ከነዚህ ውስጥ የተለየው የቱ ነው?
ወይም ደግሞ በፈንክሽን ሊሆን ይችላል። እነዚህ ሁሉም ምንድናቸው? እዚህ ጋር ያሉ የተጠቀሱ ሴንሰሮች ናቸው። ሶ ከነዚህ ሴንሰሮች የተለየው የትኛው ነው የሚለው የመጀመሪያው ቴምፕሬቸር ሴንሰር፣ ማግኔቲክ ሴንሰር፣ ላይት ሴንሰር እና ኢንቫይሮንመንታል ሴንሰር ይላል ማለት ነው። ስለዚህ ከነዚህ ውስጥ የተለየው ምንድነው ማለት ነው? ማግኔቲክ ሴንሰር ነው። ምክንያቱም ቴምፕሬቸር ሴንሰር፣ አልትራቫዮሌት ሴንሰር እና ላይት ሴንሰር እነዚህ ሶስቱም ምን አይነት ሴንሰር ውስጥ የሚካተቱ ምሳሌዎች ናቸው? ኢንቫይሮንመንታል። ተመልከቱ 100 ስንት ላይ ነው? 115 ላይ ነው መሰለኝ። ፔጅ 115 ላይ እቺ ነገር ታገኛላችሁ። ኢንቫይሮንመንታል ሴንሰር ላይ የሚካተቱ ናቸው እነዚህ ላይት እነዚህ ማለት ነው። ግን ይሄ ማግኔቲክ ሴንሰር ላይ ማግኔቲክ ፊልዶች ላይ ስበት ላይ የተገናኙ ሴንሰሮች ናቸው። ግን ላይት፣ አልትራቫዮሌት እና ቴምፕሬቸር ሴንሰሮች ደግሞ ኢንቫይሮንመንታል ሴንሰር ላይ የተገናኙ ናቸው ማለት ነው። ስለዚህ ከነዚህ ውስጥ የተለየው ማን ነው ማለት ነው? ቢ ነው ማለት ነው። አስ ዳርክ ሳይድ ኦፍ ቴክኖሎጂ፣ ዳርክ ሳይድ ወይም ደግሞ መጥፎ ጎኑ ማለት ነው እንዳለው አንድ ቴክኖሎጂ መጥፎ ጎን እንዳለው አንዳንድ ቴክኖሎጂዎች ደግሞ ዩዝድ ቢያዝድ ዳታ ፎር አልጎሪዝም ዲሲዥን ሜኪንግ። አሁን ለምሳሌ ዳርክ ሳይድ ኦፍ ቴክኖሎጂ ምንድነው ሲባል አንዳንድ ቴክኖሎጂዎች ቢያዝድ ቤዝድ ናቸው ወይም ደግሞ ቢያዝድ ዳታ ቤዝድ ናቸው። ምክንያቱም የሆነ ኢንፎርሜሽን በሰጣችሁት ልክ ነው አውትፑት ሊሰጣቸው የሚችለው። ገባችሁ? እናንተ በሰጣችሁት ዳታ መሰረት ነው ለእናንተ አውትፑት ሊሰጥ የሚችለው ኢንፎርሜሽን ማለት ነው። ቢያዝድ ነው፣ ዳታ ቢያዝድ ነው። ስለዚህ ያንን ዳታ የሰጣችሁትን ዳታ መሰረት አድርጎ ነው የሚለው። አሁን ከረንትሊ ያሉ ኤአይዎች በደንብ በሜዲሲን በዶክተር ዘርፎች ላይ አይንቀሳቀሱም፣ እንቅስቃሴ የላቸው። ለምንድን ነው? አሁን ለምሳሌ የዶክተርን የሆነ አክሽን ውሰድ ምናምን ብትሉ አይ እንደዚህ አይነት ነገር ላይ ኃላፊነት አልወስድም ነው የሚሉት። ለምን ሲባል ብዙ የሆነ ኢንፎርሜሽን ስለዛኛው ከዶክተር ጋር የተገናኘ ኢንፎርሜሽን ወይ ከፋይናንስ ጋር የተገናኘ ኢንፎርሜሽን ስለሌላቸው። ግን ኢንፎርሜሽን ወይም ደግሞ ዳታ ቢኖራቸው በደንብ ማስተር ያደርጋሉ፣ የተሻለ ዲሲዥን ሜኪንግ ሊያደርጉ ይችላሉ። ግን አንድ ቴክኖሎጂ ዳታ ቢያዝድ ቢያደርግ ይሄ ዲሲዥን ሜኪንጉ ምን ሊሆን ይችላል ሲባል አንደኛ ኢንክሉሲቭ አውትካም ሊኖረው ይችላል ይላል። ኢንክሉሲቭ ማለት ጥሩ ጎን ነው። ቢ ምንድነው? ዲስክሪሚኔሽን አውትካም። አዎ ቢያዝድ ዳታ መሰረት ያደረገ ብቻ ከሆነ አንድ ኢንፎርሜሽን በተሰጠው ኢንፎርሜሽን ብቻ መሰረት የሚያደርግ ከሆነ ዲስክሪሚኔሽን ወይም ደግሞ አድሎ ሊኖር ይችላል አንዱ ወይ ለሌላው። ሌላ ደግሞ ቢያዝድ የሆነ አውትካም ሊኖር ይችላል። ኢንክሉሲቭ የሆነ አውትካም ሊኖር ይችላል። ኢ ኦል ኤክሴፕት ኤ ይላል። ምክንያቱም ይሄ ደግሞ ጥሩ አውትካም ነው የሚኖረው ይላል አይደለም። ስለዚህ መልሱ የሚሆነው ምንድነው ማለት ነው? ይሄ ነው። እነዚህ ምንድናቸው? ልክ ናቸው ከምን በስተቀር ከኤ በስተቀር ማለት። ስለዚህ መልሱ ኤ ነው የሚሆነው። እሺ ሌላኛው ደግሞ ምንድነው? ኢን ዘ ኮርስስ ኦፍ ማፒንግ ሂውማን ቲንኪንግ ቱ አርቲፊሻል ኢንተለጀንስ ኮምፖነንት ኢን ዊች ስቴጅ ሪዝኒንግ ኤንድ ቲንኪንግ ፕሮሰሲንግ ደን ይላል። ለምሳሌ የሰው ልጅ የሚያስብበት ቲንኪንግ ሌብል አለው። እንደዛ አርቲፊሻል ኢንተለጀንስ እንደ ሰው ልጅ የሚያስብበት ቲንኪንግ ኮምፖነንት የቱ ስቴጅ ላይ ነው የሚካሄደው ነው የሚለው። ይሄ ማሰብ፣ ውሳኔ መወሰን ምናምን በኤአይ በአርቲፊሻል ኢንተለጀንስ ምን ኮምፖነንት ላይ ነው ይሄ ሪዝኒንግና ቲንኪንግ የሚደረገው ይላል። ይሄ ምን ላይ ነው ማለት ነው? ኢንተርፕሬቴሽን ሌየር የሚባለው ላይ ነው የሚደረገው ማለት ነው። ኢንተርፕሬቴሽን ሌየር እንደዚህ አይነት ፈንክሽን ያለው ማለት ነው። ሴንሲንግ ሌየር ኮሌክት ነው ዳታ የሚያደርገው። ኢንተራክቲንግ ሌየር ብለን የምንጠራው ደግሞ ዩዘሩ ከኤአዩ ጋር ኢንተራክት የሚያደርግበት ሌየር ነው። ግን ኢንተርፕሬቲንግ ብለን የምንጠራው ዳታ ፕሮሰስ የሚደረግበት ሪዝን የሚደረግበት ሌየር ኢንተርፕሬቲንግ ሌየር ብለን የምንጠራው ነው ማለት ነው። ዳታ ፕሮሰሲንግ ሌየር ብለን የምንጠራው ነው ማለት ነው በሌላ። ስለዚህ መልሱ ቢ ነው የሚሆነው። ስምንተኛ ዩዘር ሹድ ቢ ኢንቮልቭድ ኢን ኤቭሪ ዲሲዥን ሜኪንግ ፕሮሰሲንግ ዋይል ዴቨሎፒንግ ኒው ቴክኖሎጂ ዚስ ኢዝ ቢኮዝ ኦፍ ኢን ኦርደር ቱ ኢንተራክት ሲስተም ኢን ኦርደር ቱ አይደንቲፋይ ፕሮብሌም አት ኤርሊ ስቴጅ ኢን ኦርደር ቱ ሃንድል ዘ ኢሹ ኦፍ አንሰርቴኒቲ ኦፍ ዘ ፊውቸር ይላል ማለት ነው። ስለዚህ ሌላ ደግሞ ምንድነው? ኦል ኤክሴፕት ሲ ይላል። ዲ ደግሞ ምንድነው? ኦል ይላል ማለት ነው። ኢ ስለዚህ መልሱ የሚሆነው ምንድነው ማለት ነው? ኢ ነው የሚሆነው። ለምን ሲባል ለምሳሌ የሆነ ዲሲዥን ኤቭሪ አሁን ከረንትሊ ዴቨሎፕ የሆኑ ያሉ እንትኖች ምን ያደርጋል ማለት ነው? ዲሲዥን ሜክ ያደርጋሉ አይደለ? ዲሲዥን ሜክ ሲያደርጉ ምንድነው ይሄ ዲሲዥን አሁን ለምሳሌ ይሄ ኤአይ ኢንቴግሬሽን የሚጠቅመው ለምንድን ነው ሲባል አንደኛ ሲስተሙን ምን ለማድረግ ነው? ኢንተራክቲቭ እንዲሆን ለማድረግ ነው። ሁለተኛ ደግሞ የሆነ ፕሮብሌም ከመስከሰቱ በፊት ያንን ፕሮብሌም ቶሎ ለማወቅ የሆነ ሲስተም ለገነባ ነው ሲስተም ሃኪንግ አታክ ከመምጣቱ በፊት
የሆነ የአልጎሪዝም ቶሎ ቢነግረን ከሆነ ያ ዴቨሎፕ የሆነ ቴክኖሎጂ ቶሎ ኢንፎርሜሽኑ የሚሰጠን ከሆነ ለጥንቃቄ ይጠቅመናል ማለት ነው። ሌላ ደግሞ ኢን ኦርደር ቱ ሃንድል ዘ ኢሹ ኦፍ አንሰርቲኒቲ ኦፍ ፊውቸር ቴክኖሎጂ ለወደፊት ለሚመጣው ቴክኖሎጂ አንሰርቲኒቲ እርግጠኛ አለመሆንን ሃንድል ለማድረግ ይላል። ይሄ ደግሞ ጭራሽ የማይሆን ነው። ዲ ደግሞ ኦል ይላል ሁሉም ነው። ኤ ምን ኤና ቢ ነው ከምን በስተቀር ከሲ በስተቀር ይላል። ገባችሁ አይደለ? ስለዚህ አሁን እዚህ ጋር ምንድነው ሁሉም ነው ከሲ በስተቀር። ስለዚህ አሁን ለምሳሌ እቺ ባትኖር እቺ ዲ ባትኖር ኢ አንመርጥም ነበር። ዲ ምን ነው ሃንድል የምታረገው ሲ አትገባም ብላ እየተቃራነች ስለሆነ ኢን ነው ኦል ይወሰድ ነው። ገባችሁ አይደለ? ምክንያቱም እነዚህን አንድ ላይ ሃንድል ስለሚያደርግ ዲ ኦኬ ይሄ ነው ግን ኦል እንዴት ትላለህ? ይሄ ሆኖ ሲ አይደለም እንዳትሉ ዲ ደግሞ እቺን ካንስል ታደርገዋለች። ስለዚህ ሲ አጠቃላይ መልሱ ኢ እንዲሆን ያደርገዋል ማለት ነው። እሺ one of disadvantage of IoT is the chance of making hackers to steal the confidential information increase. This is because of the number of connected device increase. ይህም ትክክል ነው የሚሆነው። ምንድን ነው የሚለው ትርጉሙ ልንገራችሁ። IoT ዲስአድቫንቴጁ ምንድን ነው ሲባል አንደኛው የIoT ዲስአድቫንቴጅ ምንድን ነው ሲባል ሃከሮቹ እንዲጋለጡ ኢንፎርሜሽኑን ኢንክሪዝ ያደርጋል ይላል። አዎ the chance of hacker ወይም ደግሞ የሆነ አሁን ለምሳሌ የኛን ቤት ስማርት ሃውስ ነው ብያቸዋለሁ። ስለዚህ እኛን ቤት የኛን ማንነት የኛን እያንዳንዱን አክሽን ሃከሮች በቀላሉ ሃክ እንዲያደርጉ ተጋላጭ እንሆናለን። ምክንያቱም የኛ ኢንፎርሜሽን ኢንተርኔት የሚለው ዓለም ላይ ነው የሚቀመጠው። ኢንተርኔት ዓለም ላይ ደግሞ ብዙ ሃከሮች አሉ። ስለዚህ ለነዛ ሃከሮች እንድንጋለጥ ያደርጋል። ለምን ሲባል the number of connected device increase። ለምሳሌ ስማርት ሃውስ አለን ብያቸዋለሁ። ስማርት ቴምፕሬቸር አለን። ስማርት ቴምፕሬቸራችን ቀለል ያለ ምሳሌ ልስጣችሁ። ለምሳሌ እኔ ጠዋት 1 ሰዓት ምንነሳ ከሆነ እኔ ሁሌ 1 ሰዓት እንደምነሳ ቤቴ ስማርት ሃውስ ነው። ቤቴ ስማርት ሃውስ ነው። ሶ ሁሌ ቤት እኔ 12 ሰዓት እንደምነሳ አላርሙ ካወቀ በኋላ እኔ ሴፍ ሳላደርግ 12 ሰዓት ላይ አላርም የሚጮህ ከሆነ ይሄ ምንድነው ስማርት አላርም ብለን እንወስዳለን። ራሱ በራሱ እኔ ሳላቅ የኔን ኢንፎርሜሽን የኔን ሆቢ ተከትሎ አላርም ያነሳል። ሶ ባለ ቡና እንደማፈላ ካወቀ ምን ያደርጋል? ቡና ማሽን ቢኖር ኮፊ ማሽን ስማርት ኮፊ ማሽን ቢኖር ያ አላርሙ እንደጮህ አላርሙ ከኮፊ ማሽን ጋር ኢንቴግሬት ይሆናል። ስለዚህ አላርሙ ሲጮህ እኔ እነሳለሁ። እኔ ደግሞ እስከምቀየር ደግሞ ይሄ ደግሞ አላርሙ እንደጮህ ኮፊ ማሽኑ ካወቀ በኋላ ራሴ ምንም ሳልነካ ኮፊ ማፍላት የሚጀምር ከሆነ ገባችሁ አይደለ? ኮፊ አለ። ከዛም በኋላ ኮፊው ካለቀ በኋላ ደግሞ የሆነ ስፒከር አለ ብላችሁ ሰዱ። ስፒከር አለ። ያ ስፒከር ደግሞ ኮፊው እንደደረሰ ካወቀ በኋላ ለስፒከሩ ይነግረዋል። ስፒከሩ ደግሞ ይጮሃል ዩር ኮፊ ኢዝ ሬዲ ምናምን ብለው ለሰውየው ይነግረዋል ማለት ነው። እነዚህ ብዙ ደግሞ እንደዚህ በዛው ልክ ደግሞ ብዙ ዲቫይሶች እንደዚህ ኮኔክትድ በሆኑ ቁጥር ለሃከር ተጋላጭ እንድንሆን ያደርጋል። ለምን ሲባል አንዱ ሃከር አንዱን ሃክ አደረገ ማለት በዛ በአንዷ ሶፍትዌር ግሊች በዛ ገብቶ የኛን ኢንፎርሜሽን ሙሉ በሙሉ እኛን የሚቆጣጠር እንትን አክሰስ እድል ያገኝ ይችላል ማለት ነው። ስለዚህ ይሄ ልክ ነው። the amount of information shared between device increase ይላል። the amount of information በዲቫይሶች ኮኔክት የሆነው ኢንክሪዝ ያደርጋል። ይሄም ልክ ይሆናል። there is no international standard compatible for IoT device። ለነዛ IoT ዲቫይሶች ደግሞ የዓለም አቀፍ ህግ የሚባል ነገር የላቸውም። ህግ የሚባል የራስ ፕራይቬሲ ተርም መጠበቅ በቃ እንደዚህ አይነት ህግ የለም። ወይ ለምሳሌ እናንተን ኢንፎርሜሽን ይሄ ማሽኖችን የሰራው ግለሰብ የእናንተ ኢንፎርሜሽን ሰብስቦ ለየሆነ ሰው ቢሸጥ እንኳን ያንን ግለሰብ እንዳትከሱት የዓለም አቀፍ ራሱን የጠበቀ ህግ የለም ማለት ነው። ስለዚህ ይሄ ምንድነው? ትክክል ነው። ዲስአድቫንቴጅ ነው። ኦል ኤክሴፕት ሲላል ምንድነው የሚለው? 9ኛ ኦል there is no international standard compatible for IoT device እኔ እንጃ this is because of ይጨምራል the number of connected device increase ይሄም ልክ ነው። the amount of information shared between ይሄም ልክ ነው። there is no international standard of compatibility for IoT device maybe ይሄ እኔ እንጃ ሶ ከሆነ የሚሆነው ምን መሰላችሁ? እነዚህ ሶስቱም ናቸው መልስ ናቸው። ነገር ግን ኦል ኤክሴፕት ሲ ነው ያለው እዚህ ጋር አይታችኋል አይደል? ከሲ በስተቀር ልክ ናቸው። ኤ እና ቢ ልክ ናቸው። ኦሬዲ ገባችሁ አይደል? ኤ እና ቢ ልክ ናቸው። ሲ አይ ዶንት ኖ እኔ ልክ ነው የሚመስለኝ። ግን ዲ ምንድነው? ሁሉም ልክ ናቸው። ያ ማለት ኤ እና ቢ ልክ ናቸው፣ ግን ሲ ልክ አይደለም ይላል።
ከዛን ደግሞ ኢኦል ይላል ማለት ነው። ስለዚህ ያው መልሱ የሚሆነው ምንድነው? ኢኦል ነው የሚሆነው። ይቺ ነገር ራሳችሁ በደንብ እንትን በሏት። ግን ምንድነው የሚሆነው ማለት ነው መልሱ? ምክንያቱም ሲ አይሆንም ካለ ይሄና ይሄ እንደሚሆን ካወቀን መልሳችን የሚሆነው ኤ ነው ማለት ነው። ስለዚህ which of the following is ethical question related to increase the use of big data? ቢግ ዳታ ኢንክሪዝ ያው ዩሱ በጨመረ ቁጥር ቢያዝ ኢን ቢግ ዳታ ሜይ ቢ ሪዛልት ኦፍ ኢንፌሪየር ቢዝነስ አውትካም ኢንፌሪየር የሆነ ቢዝነስ አውትካም እንዲኖር ያደርጋል። ይሄ ምንድነው ማለት ነው? ጥሩ ነው ወይም ልክ ነው። አንዱ ኢቲካል ኩዌሽን ነው። ሌላ ደግሞ ዲሲዥንስ አር ቫሪ ስፔሲፊካሊ ቤስድ ኦን ዘ ኢንዲቪጁዋል ፕሪፈረንስ ኤንድ ሃይፖቴሲስ ይላል። ይሄ ግን ዲሲዥን ሜኪንግ ስፔሲፊክ ይሆናል ማለት ሳይሆን ቢያዝድ ይሆናል ቢል አሪፍ ነበር። ይሄ ስፔሲፊካሊ ቤዝድ ኦን ኢንዲቪጁዋል ፕሪፈረንሱ እና ሃይፖቴሲሱ ላይ ሳይሆን ዳታው ላይ ነው መሰረት የሚያደርገው ቢግ ዳታ ላይ ነው እንጂ ስለዛ ግለሰብ አይደለም። ሲ ምንድን ነው የሚለው? ዌር ሲስተምስ ለርንድ ፍሮም ሪል ወርልድ ዳታ ዞ ሲስተም ሲምፕሊፋይ ሪክሬትድ ዘ ፓስት ኢን ሰብሲኩዌንት ቱ ቢልድ ኤረር ኦር ሲስተም ያስድ ማለት ነው። ስለዚህ ለምሳሌ የሆነ ሲስተም ብሰሩ ከሪል ወርልድ የሚማር ከሪል ወርልድ ዳታ ከሚማር ሪል ወርልድ ዳታ የአየር ሁኔታው እንዴት ነው በቃ ያለው ሪል ወርልድ የሆኑ ዳታዎች አሉ አይደለ? ከነዛ የሚማር ሲስተም ብትገነቡ ዘ ሲምፕሊ ሪክሬት ፓስቱ ምን ያደርጋል? ሪክሬት ያደርጋል። ሪክሬት ብቻ ሳይሆን ሰብሲኩዌንት ይላል ቢውልድ ዘ ኢረርስ ኢን ሲስተም ቢያስድ ስህተቶችንም እየፈጠረ እንዲሁም ደግሞ ሲስተሙ ምን ይሆን ሲስተሚክ የሆነ ቢያዞችንም እየፈጠረ እንዲሄድ ያደርጋል ይላል ማለት ነው። ዲ ደግሞ ኦል ኤክሴፕት ቢ ይላል። ብዙ ዳታዎችን መጠቀሙ እነዚህ ኢቲካል ኩዌሽኖች ናቸው። ስለዚህ መልሱ የሚሆነው ምንድነው? ኤ ነው የሚሆነው ማለት ነው። ገባችሁ አይደለ? ኤ ነው የሚሆነው። 11ኛ ምንድነው የሚለው? ሳፖዝ ሚስተር ኤክስ ሴንድ ቱ ሚስተር ዋይት ቢትዊን ዘ ሚሽን ኢንተርፕሬቲንግ ዊዝ ሰርድ ፓርቲስ ኤንድ ዴሊቨር ቱ ሚስተር ዜድ ዘ ኖሌጅ ኦፍ ሚስተር ኤክስ ዊች ፕራይቬሲ ኢዝ ቫዮሌትድ። ለምሳሌ እናንተ ከሚስተር ኤክስ የሚባልና ሚስተር ዋይ የሚባል የሆነ ቻት መደራረጊያ ፕላትፎርም ላይ እያወሩ ከዛን የሆነ ግለሰብ ደግሞ ይሄን አፕሊኬሽን ሲስተም የሰራው ደግሞ እናንተ ቻት የተደራረጋችሁትን ሚስተር ኤክስ ከሚስተር ዋይ ጋር ቻት የተደራረገውን የሚስተር ኤክስን መረጃ የሆነ የሚስተር ኤክስን መረጃ ለሚፈልግ ለሚስተር ዜድ የሚባል ሰውዬ ቢሸጥ ወይም ደግሞ ኢንፎርሜሽኑን ቢነግረው ምን ፕራይቬሲ ነው የተጣሰው ይላል። የመጀመሪያው ኢንዲቪዥዋል ፕራይቬሲ፣ ኮሚኒኬሽን ፕራይቬሲ፣ ኢንፎርሜሽን ፕራይቬሲ፣ ፐርሰናል ፕራይቬሲ። እነዚህ ሚስተር ኤክስ ከሚስተር ዋይ ጋር ምን ሲያደርግ ነው ኢንፎርሜሽን የተወሰዱ? ቻት አይደለ የተጻጻፉትን ሜሴጅ ነው አይደለ የተሸጠው። ስለዚህ ሁለት ሰዎች ምን እያደረጉ ነበር? ሜሴጅ የተደራረጉ ነበር። ስለዚህ የሚሆነው ምንድነው? ኮሚኒኬሽን ፕራይቬሲ ነው ማለት ነው። ስለዚህ ሁለቱም ኮሚኒኬት ያደረጉትን ያወሩትን ሜሴጅ ነው እንትን ያለው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው። which of the following is false about IoT ቴክኖሎጂ? ስለ IoT ቴክኖሎጂ ፎልስ የሆነው የቱ ነው? IoT device is a network of physical object embedded with software, sensors, network connectivity which enables this object to collect and exchange data. ይሄ ትሩ ነው ማለት ነው። ይሄ ትክክል ነው። IoT is a network of small objects meaning huge number of devices intelligently communicate in absence of internet protocol. absence of internet protocol በቃ ይሄ አይሆንም። ፎልስ የሆነው ምንድነው ማለት ነው? ቢ ነው። ለምን ሲባል IoT ቴክኖሎጂዎች ምንድነው? ኔትወርክ ነው። እስከዚህ ድረስ እኮ ልክ እኮ ነው። ስሞል ኦብጀክቶች ኔትወርክ ነው፣ ወይም ደግሞ አንዱ ከሌላው ጋር ስሞል ኦብጀክቶች ኔትወርክ ነው፣ ግንኙነት ነው። ዊስ ይላል ሂውጅ ነምበር ኦፍ ዲቫይስ ኢንተሊጀንትሊ ኮሙኒኬት ኢን ዘ ፕሬዘንስ። እቺ አብሰንስ ነው የምትለው። ኢን ዘ ፕሬዘንስ ኦፍ ኢንተርኔት ፕሮቶኮል። ይሄ ዲቫይስ ከዚህ ጋር፣ ይሄ ደግሞ ከዚህ ጋር፣ ይሄ ደግሞ ከሌላው ጋር የሚገናኘው ስሩ ኢንተርኔት ፕሮቶኮል ነው። ኢንተርኔት ባይኖር ወይም ደግሞ ኔትወርኪንግ የሚባል ነገር ከሌለ ኮኔክት መደረግ መግባባት አይችሉም። ገባችሁ አይደለ? ፕሬዘንስ ቢል ትክክል ነበረ። አብሰንስ ነው የሚለው ሶ ይሄ ፎልስ እንዲሆን ያደርጋል። መልሱ ቢ ነው። ሲ ምንድነው የሚለው? IoT device is a network of smart object in which the object in some constraint likely limited between band power process of achieving interoperability ይላል። ገባችሁ አይደለ? ለምሳሌ እናንተ እንደዚህ ብዙ ሺህ የሚሆኑ IoT ዲቫይሶችን ኮኔክት ብታደርጉ አንዳንዴ ዲሌመንት ሊኖር ይችላል። ከዚህኛው ከአንዱ እንትን ወደ ሌላኛው የሚሄድበት ዲሌመንት ሊኖር ይችላል። ለምን ሲባል በምን አይነት ምክንያቶች ሊሆን ይችላል? ለምሳሌ በፓወር ምክንያት ሊሆን ይችላል፣ በኢንተርኔት ፍጥነት ሊሆን ይችላል። በተለያዩ ነገሮች ሊሚቴሽን የሚመጣው ኢንፎርሜሽን ከዚህ ወደዚህ የሚመጣው ኢንፎርሜሽን የሆነ ታይም ዱሬሽን
ዲሌይመንት ምናልባት ሊኖረው ይችላል ይላል ማለት ነው። ይህም ልክ ነው። IoT is a frame of all things that representation in the presence of ኢንተርኔት እዚህ ጋር አብሰንስ ስላለ ነው ልክ ያለው ነው። ፕሬዘንስ ቢሆን ልክ ነበር። ስለዚህ መልሱ የሚሆነው ምንድነው? ቢ ነው ማለት ነው። ወደ 13ኛ እንግባ። at which level of AI system the machine could beyond the capability of ASI ቀደም አይተናል እቺ ነገር ASI እቺ ናት። at stage 6 ላይ ነው። መልሱ ምንድነው የሚሆነው? ቢ ነው። እዚህ ጋር የተደገመ ጥያቄ ነው። ያውና እዚህ ጋር ይሄ ምንድነው? ያውና ዱኖት ስላለ ነው አይደል ፎልስ ያልነው። ቢያንድ ቢሆን ምንድነው ማለት ነው? አርቲፊሻል ሱፐር ኢንተለጀንስ ነበረ ማለት ነው። ስለዚህ እዚህ ጋር ድጋሚ ደገሙት በእንትን ማለት ነው። ከሰው ልጅ ከማሰብ ችሎታ በላይ ባሻገር ማሰብ የሚችል በእያንዳንዱ እንትኖች ላይ ዶሜን ያደረገ ማን ነው ነው የሚለው። ኦኬ ምንድነው የሚለው? at which level of AI system a machine could go beyond a capability of human and build up expert in specific domain. guys እዚች ጋር በደንብ ይውል። እኔም ራሱ ተሳስቻለሁ። ምንድነው አሁን ይሄ ስቴጅ 6 የሚሆነው አርቲፊሻል ሱፐር ኢንተለጀንስ የሚሆነው ምን ቢሆን ነበረ? ኤክስፐርት ኢን ኤቭሪ ዶሜን። እዚህ ጋር ግን ምንድነው? ስፔሲፊክ ነው የሚለው። ስፔሲፊክ ሆነ ዶሜን ስፔሲፊክ ኤክስፐርት ነው። መልሱ ምንድነው? ሲ ነው። አሁን የዚህ ስፔሲፊክ ዶሜን ስፔሲፊክ ቀደም ነግሬያቸዋለሁ። ዶሜን ስፔሲፊክ ሲሆን በአንድ ፊልድ ላይ ብቻ ማስተር ያደረገ ኤአይ ከሆነ ያ ምን ብለን እንጠራለን? ዶሜን ስፔሲፊክ ብለን እንጠራለን። በቃ ከሰው ልጅ በላይ ማሰብ የሚችል ከሰው ልጅ በቃ ከማድረግ በላይ ማድረግ የሚችልበት በአንድ ፊልድ ላይ ብቻ ከሆነ ያንን ምን ብለን እንጠራለን? ዶሜን ስፔሲፊክ ብለን እንጠራለን። ከሰው ልጅ ማሰብ ችሎታ በላይ የሆነ ማለት ነው። ግን ምንድነው አርቲፊሻል ሱፐር ኢንተለጀንስ ካለ ምንድነው? ኤቭሪ ስፔሲፊክ ነው። ሜቢ እዚያ ላይ ካለ አሳያችኋለሁ። ላሳያችሁስ ነው እዚች ጋር ያውና ኤቭሪ ዶሜን ነው የሚለው። ኤቭሪ ዶሜን ከሆነ ምንድነው? አርቲፊሻል ሱፐር ኢንተለጀንስ ነው። ግን ምንድነው ያለው? ስፔሲፊክ ነው ያለው። ስፔሲፊክ የሚል ከሆነ ምንድነው የሚሆነው ማለት ነው? ይህ ምንድነው? ጎ ቢያንድ ዘ ካፓቢሊቲ ኦፍ ሂውማን ዚስ ሲስተም ቢልድ አፕ ኤክስፐርት ኢን ምንድነው የሚለው? ስፔሲፊክ ኮንቴክስት ነው የሚለው። ስለዚህ ምንድነው የሚሆነው? ዶሜን ስፔሲፊክ ነው የሚሆነው ማለት ነው። ገባችሁ አይደለ? ስለዚህ መልሱ ምንድነው የሚሆነው ማለት ነው? ሲ ነው የሚሆነው። ይሄ እኔ ይሄን ነገር ስላላየው ነው ወዲያው ቢያልኩት ማለት ነው። ስፔሲፊክ ግን እችኛዋ ግን ኤቭሪ ብትሆን ይሄ ምን የመሆን ፖቴንሻል ነበረው ማለት ነው? ይሄ የመሆን ፖቴንሻል ነበረው ማለት ነው። 14ኛ which of the following is not professional leadership? ፕሮፌሽናል ሊደርሺፕ ስንል ከአንድ መሪ ወይም ደግሞ አንድ ከቲም መሪ የሚጠበቅ ፕሪንሲፕል መርህ ምንድን ነው? ለምሳሌ ከስሮቹ ብዙ ቲሞች ወይም ደግሞ የሱ ሰራተኞች ሊኖር ይችላል ያ መሪ። ስለዚህ ከዛ መሪ ደግሞ ምን አይነት ነገር ሊጠበቅ ይችላል፣ ምን አይነት ነገር ማድረግ አለበት የሚለው ነው የሚያወራው። ክሬቲንግ ኦፖርቹኒቲ ፎር ሜምበርስ ኦፍ ኦርጋናይዜሽን ኦር ግሩፕ አስ ፕሮፌሽናል። ይሄ ልክ ነው፣ ከሱ የሚጠበቅ ነገር ነው። ግን ያልሆነው ነው የሚለው። ይሄ ግን ጥሩ ነው ይሆናል። ማኔጅ ፐርሰን ኤንድ ሪሶርስ ቱ ኤንሃንስ ዘ ኳሊቲ ኦፍ ወርኪንግ ላይፍ ወይም ደግሞ ይሄ ኢንዱስትሪነስስ የሚባለው ላይ ደግሞ የስራ ተሸናሽነት ሃርድ ወርኪንግ የሚባለው ነገር ማድረግ ይጠበቅበታል፣ ማኔጅ ማድረግ ይጠበቅበታል። ይሄም አንድ ከሊደርሺፕ የሚጠበቅ ነገር ነው። አርቲኩሌት አፕላይ ሳፖርት ፖሊሲስ ኤንድ ፕሮሴስ ዛት ሪፍሌክት ዘ ፕሪንሲፕል ኦፍ ኮድ። ይሄ ምንድነው ማለት ነው? ልክ ነው። ሌላ ደግሞ ይሄ እንትኑ ላይ አለ ባይዘው ፕሪንሲፕል እንትን ላይ ሞጁላችሁ ላይ አለ፣ ገብታችሁ ማየት ትችላላችሁ። ሜቢ እቺ ነገር ዲቴል የምትፈልጉ ከሆነ ኢንሹር ዘ ፐብሊክ ጉድ ኢዝ ሴንትራል ኮንሰርን ዱሪንግ ኦል ፕሮፌሽናል ኮምፒቲንግ ወርክ። ስለዚህ ይሄ ግለሰብ ስራ ሲሰራ ለእያንዳንዱ ማዳላ ሳይሆን እኩል በሆነ ወይ ፓብሊክ በሆነ ጉድ ኢንሹር ማድረግ መቻል አለበት ነው የሚለው። ግን ኖት ነው የሚለው ፕሪንሲፕል ያልሆነ የቱ ነው የሚለው። እነዚህ ሁሉም ልክ ናቸው። ስለዚህ መልሱ የሚሆነው ይህ ነው ማለት ነው። In which level of artificial intelligence that has the capability to solve the problem that related to world hunger and dangerous environmental activity? ይሄ የሚሆነው ምንድነው ማለት ነው? ሲ ነው የሚሆነው ማለት ነው። 15ኛ ይሄ ከሰው ልጅ ከማሰብ በላይ ጥያቄዎችን በፍጥነት ሶልቭ ማድረግ የሚችል አርቲፊሻል ሌቭል የትኛው ነው የሚለው ይሄኛው ነው ማለት ነው። ይሄ መጨረሻው ስቴጅ 6 ብለን የምንጠራው እዚህ ጋር ቀደም ያየነው ነው። በጣም ማስተር ማይንድድ የሆነ ከሰው ልጅ ማሰብ በላይ ችሎታ ያለው እንዲሁም ደግሞ አንዴ እንትን ካለ ይሄ ኢንቫይሮንመንቱ ሙሉ እስከ መበከል ድረስ የሚደርስ ኤአይ ነው። በጣም ዳንጀረስ የሚባል ኤአይ ሞዴል ነው ይሄ አርቲፊሻል ሱፐር ኢንተለጀንስ። ከረንትሊ የለም ግን ወደፊት የሚጣል ተብሎ የሚጠበቅ ነው። አሁን ማቺንግ እንሰራለን ማለት ነው። ማች ያደርገን እንሰራለን።
ኮለመን ኤ አለ፣ ከዛን ኮለመን ቢ አለ። ከሱ ጋር የሚገናኘው እናስቀምጣለን ማለት ነው። ስለዚህ የመጀመሪያው ምንድነው? ሰልፍ ድራይቪንግ ካር። ሰልፍ ድራይቪንግ ካር ይላል። ሪዝኒንግ ማሽን አለ፣ ዲጂታል ፕራይቬሲ ፕሪንሲፕል አለ፣ አላነ ተርኒንግ አለ፣ ፌመስ ራይቲንግ ነው፣ ጂፒኤስ አለ፣ ፖዚሽን ሴንሰር አለ፣ ትራንስፓረንሲ፣ ክሬቲንግ ዘ ፈርስት ኤ አለ፣ ሊሚትድ ሚሞሪ አለ። ከነዚህ ጋር በቃ ማዛመድ ነው። ስለዚህ የመጀመሪያው ምንድነው? ሰልፍ ድራይቪንግ ካር ነው። ሰልፍ ድራይቪንግ ካር ምን ላይ ነው የሚካተተው? ሰልፍ ድራይቪንግ ካር ወይም ደግሞ ራሱ በራሱ ነው አይደለ የሚሄደው። ስለዚህ ይሄ ከማን ጋር የተገናኘ ነው ማለት ነው? ከሞሽን ሴንሰር ጋር የተገናኘ ነው። ሞሽኑን ሴንስ ማያደርግ ከሆነ ፊት ለፊት ምን እንዳለ ሴንስ ማያደርግ ከሆነ መኪናው ራሱ በራሱ አይነዳም አይደለ? ስለዚህ አንደኛ ምንድነው ማለት ነው? ኤፍ ነው ማለት ነው። አንደኛ ኤፍ እንዲሆን ያደርገዋል ማለት ነው። አንደኛ ኤፍ ነው የሚሆነው። አንደኛ ይሄ ኤፍ ነው የሚሆነው። ሪዝኒንግ ማሽን ይላል። ሪዝኒንግ ማሽን ብለን የምንጠራቸው ደግሞ ምንድናቸው? ይሄ ሪዝኒንግ ማሽን ነው። ዘ ፈርስት ይሄ ማሰብ የሚችል በቃ ሪዝን አውት የሚያደርግ ስቶር የሚያደርግ ማሽን ነው። ይሄ ምንድነው ማለት ነው? ይሄ ሲ ነው የሚሆነው። ዘ ፈርስት ክሬትድ ይሄ ሪዝኒንግ ማሽን ነው። ሶስተኛ ደግሞ ዲጂታል ፕራይቬሲ ብሎ ይጠራል ማለት ነው። ዲጂታል ፕራይቬሲ ፕሪንሲፕል ብለን የምንጠራቸው ደግሞ ምንድነው ማለት ነው? የሆነ ዲጂታል ፕራይቬሲ ፕሪንሲፕል ምን ነው የሚጠይቀው? ዘሞስት ምንድነው አንዱ የዲጂታል ፕራይቬሲ ፕሪንሲፕል ምንድነው? ትራንስፓረንሲ ነው። እሱንም ነገር በደንብ ቻፕተር 6 አይተናል። ትራንስፓረንሲ አንዱ መርህ ነው። ትራንስፓረንት ካልሆናችሁ ወይም ደግሞ ሆኔስት ካልሆናችሁ ዲጂታል ፕራይቬሲ መጠበቅ እንደማችሉ ተነናል። ቻፕተር 6 ላይ በደንብ ስለዚህ ነገር አይተናል። ሌላ ደግሞ አላን ተርኒንግ ብለን የምንጠራው አለ። አላን ተርኒንግ ብለን የምንጠራው ፌመስ ራይቲንግ ነው። ይሄ ማሽነሪዎች ላይ ኢንተለጀንሶች ላይ የተጻፈ ፌመስ ራይቲንግ ነው። ሶ ይሄኛው ኤ ነው የሚሆነው። ጂፒኤስ ብለን የምንጠራው ደግሞ ምንድነው? ሞሽን ሴንሰር ነው ማለት ነው። ይሄ ኤ ነው የሚሆነው። እዚህ ጋር ኤ ነው የሚሆነው አምስተኛ ማለት ነው። ሌላ ደግሞ ፊል ዘ ብላንክ ነው። ሶ እነዚህን ለማየት እንሞክራለን ማለት ነው። IoT ዲቫይስ አር ሼር ዘ ሴንሰር ዳታ ዛት ኮሌክትድ ባይ ኮኔክቲንግ ቱ ምንድን ነው የሚለው? IoT ዲቫይሶች ምን ያደርጋሉ? ሼር ያደርጋሉ። ይሄ ለምሳሌ ሴንስ የተደረገውን ዳታ ወይም ደግሞ ከሴንሲንግ ሌየር ኮድ የወሰዱትን ዳታ ሼር ያደርጋሉ። ሼር ሲያደርጉ በምንድን ነው ኮኔክት አድርጎ የሚልኩት? ኢንተርኔት ወይም ደግሞ ኔትወርክ ብላችሁ መውሰድ ይችላላችሁ። እዚህ ጋር ኔትወርክ የሚሆነው ማለት ነው። ኢንተርኔት ወይ ኔትወርክ ተጠቅሞ ያንን ሼር ያደረጉትን ዳታ ኮሌክት ያገኙትን ከሪል ወርልድ ያገኙትን ዳታ ትራንስፈር ለማድረግ ኢንተርኔት ይጠቀማሉ ማለት ነው። ብላንክ አለው ዩቱ ዲዛይን ኢመርሲቭ ኤክስፔሪንስ ዛት አይዞሌት ዩዘርስ ፍሮም ሪል ወርልድ። ከሪል ወርልድ የሰው ልጅን አይዞሌት የሚያደርግ እና ኢመርሲቭ ኤክስፔሪንስ ምንድነው? ቨርቹዋል ሪያሊቲ ነው። ቨርቹዋል ሪያሊቲ እናንተን ከጋዱ ዓለም አውጥቶ በቃ ሌላ ዲጂታል የሆነ ዓለም ነው የሚያሳያችሁ ማለት ነው። ይሄ ቨርቹዋል ሪያሊቲ ነው። ብላንክ ሪፈርስ ቱ ፕሮቴክሽን ኦፍ ኢንዲቪዥዋል ኢንፎርሜሽን ያስዱ ክሬት ኤንድ ዋይል ዘ ኢንተርኔት ኤንድ ኮምፒውተር ኦፍ ፐርሰናል ዩዝ። ይሄ ምንድነው የሚሆነው ማለት ነው? ኢንተርኔት ወይ ኮኔክሽን በምትጠቀሙበት ኮምፒውተር ወይም ስልክ በምትጠቀሙበት ጊዜ የራሳችሁን ፕራይቬሲ ኢንዲቪዥዋል ፕራይቬሲ የሚጠብቅ እያንዳንዱ ግለሰብ ፕራይቬሲ የሚጠብቅ እንትን አለ። ቻፕተር 6 ላይ ተናል። እሱ ምንድነው ማለት ነው? ዲጂታል ፕራይቬሲ ነው። ዲጂታል ፕራይቬሲ ወይም ደግሞ ፐርሰናል ኢንፎርሜሽን ፕራይቬሲ ወይም ዲጂታል ፕራይቬሲ ብላችሁ መውሰድ ትችላላችሁ። ይሄንን ማለት ነው። እሺ አን ኤጀንት ኢዝ ኤኒቲንግ ዛት ካን ፕሪሲቭ ኢትስ ኢንቫይሮንመንት ትሩ ብላንክ ኤንድ አክት አፕ ኦን ዛት ኢንቫይሮንመንት ትሩ። ኦኬ ምንድነው? የሆነ ኤጀንት ወይም ኤአይ ከሪል ወርልዱ ፕሪሲቭ የሚያደርገው ስሩ ይላል። በምን? በሴንሰር። ያንን ደግሞ በሴንሰር ላገኘው ነገር ደግሞ አክሽን ለመውሰድ በምንድን ነው? አክቲዩተር። ይህን ነገር ቻፕተር 3 ላይ በደንብ አስራይቻችኋለሁ። ስለዚህ ከሪል ወርልድ ለመውሰድ ምንድን ነው የሚወስደው ማለት ነው? በሴንሰር ከሪል ወርልድ የሆነ ኢንፎርሜሽን ይወስዳል። ለዛ ኢንፎርሜሽን ደግሞ አክሽን መውሰድ ካለበት ደግሞ አክቲዩተር ይጠቀማል ማለት ነው። ሰልፍ ድራይቪንግ ካር ውሰዱ። ፊት ለፊት የሆነ እንጨት እንዳለ ካወቀ ያወቀው በምንድን ነው? በሴንሰር ነው። ስለዚህ ለዛ ፊት ለፊት እንጨት እንዳለው ደግሞ አክሽን ለመውሰድ ምን ያደርጋል? አክቲዩተር ይጠቀማል ማለት ነው። ይህንን ነው የሚያወራው። አምስተኛ ዘ ኮምቢኔሽን ኦፍ ሃርድዌር አርኪቴክቸር ኤንድ ሶፍትዌር ፍሬምወርክ ኢንክሉዲንግ ዘ አፕሊኬሽን ኦፍ ፍሬምወርክ ኤንድ ዛት አለው ኤአይ ሶፍትዌር ቱ ራን ኢዝ ኮልድ ይላል። አምስተኛ ምንድነው? ይሄ ፍሬምወርኩ አፕሊኬሽን ፍሬምወርኩ ምኑ ነው? አፕሊኬሽን ሌየር አለ፣ ሴንሲንግ ሌየር አለ፣ ኔትወርክ ሌየር አለ ብለን አጠቃላይ የምንጠራው ፍሬምወርኩ ምን ብለን እንጠራለን ማለት ነው? አርቲፊሻል ኢንተለጀንስ ወይም ደግሞ ኤአይ ሲስተም አርኪቴክቸር። ኤአይ ሲስተም አርኪቴክቸር ሜቢ እሱን ነገር ላሳያችሁ እችላለሁ።
የኤአይ ሲስተም አርኪቴክቸር እዛ ምስሉ የቱ ጋር ያለ ብቻ እዚህ ቻፕተር ላይ አለ። ኤአይ ሲስተም አርኪቴክቸር ምንለው እነዛን አንድ ላይ ሆል ኦቨር ኢንቴግሬት እንደሚያደርግ ነው የሚያወራው። ሶ እዛ ላይ ያለ መልሱ የሚሆነው የአሁኑ እንዳልኳችሁ ነው ማለት ነው። ኤአይ ሲስተም አርኪቴክቸር ነው። ሶ አሁን ደግሞ የምናየው ምንድነው ዳታ ታይፕ ላይ ከዳታ ታይፕ እና ከቢግ ዳታ ጋር የተገናኙ ቻፕተር 2 ላይ የተገናኙ እንትኖች አሉ። እነሱንም ጥያቄዎችን ለማየት እንሞክራለን። ሶ እዚህ ጋር እያንዳንዱ ዩኒት ላይ ጥያቄዎችን ነካክተን ነው የምናየው። ዝም ብለን ጃምፕ ያደርገን አይደለም። ከእያንዳንዱ ቻፕተር 5 አይተናል። ቻፕተር 7 ላይ የዳሰስ ነው አለ። በቃ እያንዳንዱ ነካክተን እየሄድን ነው ማለት ነው። which term is used to describe the rate at which data is generated where reference is big data። ስለዚህ ሬት ሲባል ያው እንትን ነው ቮሊዩም አይሆንም፣ ቬሎሲቲ ነው። ቫሪቲ ቫላሲቲ መልሱ ቬሎሲቲ ነው የሚሆነው ማለት ነው። እሺ I'm learning immersive technology is example of data type ይላል። ምን ዳታ ታይፕ ነው? አሁን ለምሳሌ በዚህ በኮቴሽን በዚህ እንትን ውስጥ ጽሁፍ ነው ያለው። ስለዚህ ይሄ ምን አይነት ዳታ ታይፕ ነው? እንትን ነው ስትሪንግ ዳታ ታይፕ ነው የሚባለው። ፍሎቲንግ ዳታ ታይፕ የሚባሉት አሁን ለምሳሌ እዚህ ኮማ ውስጥ እንዲህ ተደርጎ 0.14 ምናምን ብሎ ቢቀመጥ እንደዚህ ቢቀመጥ ምን ዳታ ታይፕ ብለን እንጠራ ነበረ? ፍሎቲንግ ዳታ ታይፕ ብለን እንጠራ ነበረ። ቦልን ዳታ ታይፕ ብለን የምንጠራው ለምሳሌ ትሩ ብሎ እንደዚህ ኦር ፎልስ ከዛ እንደዚህ ኮቴሽን ውስጥ የሚገባ ቢሆን ቦልን ዳታ ታይፕ ብለን እንጠራለን። ግን ይሄ ምንድነው? ጽሁፍ ነው፣ ኖርማል ጽሁፍ ነው ያለው። ስለዚህ ይሄ ስትሪንግ ነው ማለት ነው። ኢንት ሲሆን ደግሞ ኢንቲጀር ነው፣ 1 2 3 4 ቁጥሮች ማለት ነው። ስለዚህ መልሱ የሚሆነው ምንድነው? ስትሪንግ ነው። which type of ስቶር ዳታ ኢስ ቴቡላር ፎርማት። በቴብል ፎርማት የሚቀመጥ ምን አይነት ዳታ ነው? ስትራክቸር ዳታ ነው። ይሄ ነገር ደግሞ በደንብ አብራርቼ እላችኋለሁ። ፋይናል ኤግዛም ከዚህ በፊት በኢመርጂንግ ቴክኖሎጂ እየሰራ ነው አለ እናሳያችሁ። ያው እና እዚህ ጋር ትመጡና ተማሪ ሊቅ አካዳሚ ዩቲዩብ ላይ ማለት ነው ኔትወርኩ ትንሽ ያስቸግራል። እሺ እዚህ ጋር ትመጡና ምን አለ ያው እዚህ ጋር ወደ ታች ዝቅ ታደርጋላችሁ። ዝቅ ስታደርጉ ምን አለ ያውና ይሄን እነዚህን ሁለቱም ማየት እንዳረሱ ሚድና ፋይናሉን ተመልከቱ። እነዚህም ካያችሁ በጣም ክሊር ይሆንላችኋል። በቃ ይሄን ኢቭን እነዚህ ሚድና ፋይናል ከሰራችሁ ዲዮ ቻፕተሩን ትጨርሳላችሁ ማለት ይቻላል። አንድ ሚድ አስቡ 1 ሰዓት አስተምረን፣ ይሄን ደግሞ አንድ ፋይናል 47 ደቂቃ አስተምረን በጣም ብዙ ነው። ስለዚህ እሱ ካያችሁ በቃ ሞጁሉን እንደጨረሳችሁት ቁጠሩ። ምክንያቱም እያንዳንዱ ፖይንት ባይ ፖይንት ስላብራራ ማለት ነው። ስለዚህ መልሱ የሚሆነው ምንድነው? ስትራክቸር ነው። እሺ 19ኛ ምንድነው የሚለው ማለት ነው? which of the following is very robust question and answer bot that most often accessed by voice as a chat bot። በቃ እናንተ የምትጠይቁት ነገሮችን የሚመልሱ አክሰስ የሚያደርጉ ቻት ቦቶች ምን አይነት ናቸው ነው የሚለው። ቻት ቦቶች ስለ ቮይስ በቮይስ ጠይቃችሁ በቮይስ የሚመልስላችሁ። አሁን ለምሳሌ ጄሚኒ ቢገባ እዚህ ጋር የሚሆን ነበር። ሲሪም ልክ ነው። ለምሳሌ ሲሪ አለ። ሄሎ ሲሪ how are you? hey there I feel good thank you for asking እሺ እና እንደዚህ ብላ መለሰችልኝ ማለት ነው። hey Siri what is the current condition? tell me the current condition. what is the weather? ከዛ ምን አለ ማለት ነው አለው ሲሪ to use your location አለች። አይተሃል አይደለ? ሶ እዚህ ጋር አለው ዋንስ አልኩኝ እኔ። ከዛም በኋላ 27 ዲግሪ ሴልሺየስ ነው ተብሎ እንትን ላከልኝ። ሜቢ እዚህ ጋር ስክሪንሾት ሜቢ ላስገባላችሁ ይችላል። ስክሪንሾት አድርጌያለሁ ኤዲት ሳደርግ ካልተቸገርኩ ማለት ነው። ሲሪም በቮይስ ጠይቃችሁ ትመልስላችኋለች። ኮርታና የሚባል ኤአይ ያለ፣ አሌክሳ የሚባል ኤአይ ያለ። ስለዚህ እነዚህ ሁሉ በቮይስ የሚመልሱ ስለሆኑ መልሱ ዲ ነው የሚሆነው ማለት ነው። አይኛ in cases of your smart home catch a fire ለምሳሌ ቤታችሁ ስማርት ሆም ሆኖ ፋየር ካች ቢያደርግ ወይም ደግሞ እየነደደ እንደሆነ ካወቀ which sensor will be activate? ምን ሴንሰር ነው አክቲቬት የሚሆነው? ሶ ቤታችን ስማርት ሃውስ ነው፣ ግን እኔ ቤቴ የሆነ ቦታ እየተቃጠለ እንደሆነ ሳላቅ እየተቃጠለ እንደሆነ ዲቴክት አድርጎ ነገረኝ። ስለዚህ ያን ነገር ደግሞ ዲቴክት በቃ እየተቃጠለ እንደሆነ ወዲያው አውቆ ራሱን አክቲቬት ያደረገው ሴንሰር ምን አይነት ሴንሰር ነው የሚለው መልሱ የሚሆነው ምንድነው ማለት ነው? ቴምፕሬቸር ሴንሰር አይሆንም።
ወተር ሴንሲንግ አይሆንም፣ ፕሮክሲሚቲ ሴንሲንግ አይሆንም፣ ስሞኪንግ ሴንሲንግ ነው። ምክንያቱም ቤቱ ሲቃጠል ምን አለ? ስሞክ አለ። ያንን ስሞክ ጭስ ተደርቶ ወዲያው ሴንሰር ይሄ ስሞኪንግ ሴንሰር ነው አክቲቬት የሚሆነው ማለት ነው። አንደኛ ዋት ፈንክሽን ፐርፎርምድ ባይ አክቲዩተር። አክቲዩተር ምንድን ነው የሚያደርገው? ድርጊት አክሽን ነው የሚወስደው፣ ቴክ አክሽን ነው የሚወስደው። ስለዚህ ምን አይነት ፈንክሽን አለው ነው የሚለው። ሜዠሪንግ ፊዚካል ፕሮፐርቲ ዲቴክቲንግ ዘ ኢንፎርሜሽን አይሆንም። ሪሲቭ ሲግናል ፍሮም ኤንድ ፐርፎርሚንግ ሴት አክሽን ምናልባት እሱ ሊሆን ይችላል፣ ምናልባት ቢ ሊሆን ይችላል። ምክንያቱም ሴት አን አክሽን ይወስዳል። ምክንያቱም ኢንፎርሜሽኑን ከዛ ሲግናል ዲቫይስ ከወሰደ በኋላ ፐርፎርም አክሽን መልሱ ቢ ነው የሚሆነው። ምንድነው? ኮሌክቲንግ ዳታ ኤንድ ሴንዲንግ ስሩ ዘ ኢንተራክሽን ፎር አክሽን ቱ ቢ ቴክን ኦር ሴንዲንግ ኢንፎርሜሽን ፎር ፈርዘር አናሊሲስ። ይሄ አይሆንም። አክሽኑ እንዲወሰድ ነው እንጂ የሚለው አክቲዩተር አክሽን ይወስዳል እንጂ እንዲወሰድ ብሎ ለሌላ ኢንፎርሜሽኑ ድጋሚ ሼር አያደርግም። ኢምፕሩቪንግ ፊዚካል ኢንፎርሜሽን ባይ ሜዠሪንግ ቼንጅስ አይሆንም። መልሱ የሚሆነው ምንድነው ማለት ነው? ቢ ነው። እሺ ሌላኛው ደግሞ ምንድነው ማለት ነው? ኢንተርኔት ኦፍ ቲንግስ ወይም አይኦቲ ዲፋይንድ አስ ኤቭሪ ኦብጀክት ዛት ኢንተርኮኔክትድ ኦቨር ብላንክ ኤንድ ብላንክ ዳታ ሴንድ እና ሪሲቭ በሚደረገው ዳታ መሰረት ነው የሚወስደው። ሴንሰር አለ፣ የሚቀበል አለ፣ የሚልከው አለ፣ የሚቀበለው አለ። በዛ መሰረት ነው የሚወሰነው። ስለዚህ መልሱ ምንድነው? ሲ ነው የሚሆነው። which of the following is false about IoT device? ስለ IoT ዲቫይሶች ፎልስ የሆነው የቱ ነው ይላል ማለት ነው። IoT device uses internet for collecting and sharing data። ልክ ነው። IoT device need ማይክሮ ኮንትሮለር ይላል። ልክ ነው። IoT device are use wireless technology። ልክ ነው። IoT device completely safe። ይሄ ፎልስ ነው። completely safe ይላል። ምን አይነት ጥያቄ ነው? completely safe አይደለም። ምክንያቱም IoT device አንዱ ለአንዱ ኮኔክትድ የተደረገ ነው። አንዱ ቴክኖሎጂ ወይም ደግሞ አንዱ ለስማርት ዋች ሊሆን ይችላል። አንዱ ትንሽ የሲስተም የሶፍትዌር ችግር ቢኖር አንዱ ሀከር ወዲያው ገብቶ ሀክ አድርጎ ይሄ ሁሉ ሊበክል ይችላል። እሱም ብቻ ተውት። ለምሳሌ ስማርት አላርሙ ሲኖር ነው አይደለ ቡና ማሽኑ ቡና ማፍላት የሚጀምረው። ቡና ማሽኑ ካፈላ ብሎት ከጨረሰ በኋላ ነው አይደለ ለስፒከሩ የሚናገረው። ግን አላርሙ ማይጨው ከሆነ አላርሙ ቢበላሽ እነዚህ ሁለቱ ከስራ ውጭ ነው የሚሆኑት። ምክንያቱም ይሄን ጠብቆ ነው ምግብና አላርም የሚያጨውት ማለት ነው። ገባችሁ አይደለ? ስለዚህ ኮምፕሊትሊ ሴፍ ነው ማለት ይከብዳል። which of the following is not related for IoT scalability? ሪሌትድ ያልሆነ የትኛው ነው የሚለው። ፍሌክሲብል ዩዝ ኢንተርኔት ልክ ነው። ላርጅ ስኬል ዲፕሎይመንት ልክ ነው። ሪል ታይም ኮኔክትድ ዊዝ ቢሊየን ኦፍ ዲቫይስ ልክ ነው። ሬንጅ ኦፍ ሴንሰር ኖድል ልክ አይደለም። ስለዚህ መልሱ የሚሆነው ዲ ነው ማለት ነው። እሺ ሌላኛው ደግሞ ምንድነው? ዋት አለው ዲጂታል ዲቫይስ ኢንተርኮኔክት ኤንድ ትራንስሚት ዳታ። ዲጂታል ኢንተርኔት ኮኔክት ሆነው ዳታ ትራንስሚት እንዲያደርጉ የሚያግዛቸው የሚረዳቸው ምንድን ነው? ይሄ ሴንሰር አይደለም፣ ጂፒኤስ አይደለም፣ ስማርትፎን አይደለም፣ ኔትወርክ ነው። ኔትወርክ ባይኖርማ ዲጂታል ዲቫይሶች አንድ ለአንድ ኮኔክት ባይደረጉ ዳታ ምን ሆነ? ኔትወርክ ባይኖር ትራንስሚት መደረግ አይችልም። ይሄ ያለው ኢንፎርሜሽን ለዚህ ማጋራት የሚችለው ምን ሲኖር ነው? ኔትወርክ መሀላችሁ ላይ ኔትወርክ ሲኖር ነው። ስለዚህ ዲ ነው። which statement is regardless sensor is true? ሴንሰርስ አር ኢንፑት ዲቫይስ የሚቀበሉ ናቸው። ልክ ነው። ሴንሰርስ ካን ቢ አናሎግ ኦር አናሎግ ሊሆኑ ይችላሉ ወይም ካታሎግ። እሺ ሴንሰር ሪስፖንድ ሳም ኤክስተርናል ስቲሙሊቲ። ስለዚህ መልሱ ምንድነው የሚሆነው? ዲ ነው የሚሆነው ማለት ነው። እነዚህ ሁሉም ልክ ናቸው። አናሎግም ወይም ዲጂታል ሊሆን ይችላል። ልክ ነው። አናሎግ ነው ሲጀመርም። እሺ which of the following type of IoT sensor embedded in IoT device? ምን አይነት IoT ሴንሰር ነው IoT ዲቫይሶች ላይ ኢምቤድድ የሚሆነው አታችድ ወይም የሚገባው የሚጣበቀው? ከዛም በኋላ ምን የሚያደርግ ሪል ኢንቫይሮንመንታል ፓራሜትሪ ዲቴክት የሚያደርግ ኢንቫይሮንመንታል ሴንሰር ነው። በጣም ግልጽ ነው። ምክንያቱም ኢንቫይሮንመንታል ፓራሜትሪውን ለመወሰን ምን አይነት IoT ሴንሰር ነው የሚጠቀሙት? ኢንቫይሮንመንታል ሴንሰር የሚባለው ነው የሚጠቀሙት። ገባችሁ አይደለ? ኢንቫይሮንመንታል ሴንሰርን ተጠቅመው ነው ዲቴክት አውቶ የሚያደርጉት ማለት ነው። ሌላ ምንድነው የሚለው? ዘ አርኪቴክቸር ኦፍ ኦግመንትድ ሪያሊቲ ARS was responsible for collecting and visualizing data from real world። ምን አይነት ነው ይሄ? ምንድነው የሚሆነው ማለት ነው? ቪዥዋል ዩኒት ብለን የምንጠራው ነው የሚሆነው ማለት ነው። እዚህ ጋር ቪዥዋል ዩኒት አለ። ይሄ ነገር ባለፈው አስረድቻችኋለሁ። ፔጅ ስንት መሰላችሁ? 136 ያውና እዚህ ጋር ቪዥዋል ዩኒት ብለን የምንጠራቸው ሁለት አይነት እንትኖች አሉ። ያው እዚህ ጋር ተመልከቱ። ኦፕቲክ ሲ HDMI ምንድነው? ኦኬ እቺ ነገር ቀደም ነበረች። ቪዥዋል ዩኒት ብለን የምንጠራቸው ቪዲዮ ሲስሩና ኦፕቲካል ሲስሩ ብለን በሁለት እንደምንከፍል፣ ይሄ ክሎዝድ ቪው ሲሆን ይሄ ኦፕን ቪው ሲሆን ነው። ስለዚህ ቪዥዋል ዩኒት ብለን የምንጠራቸው ደግሞ እዚህ ላይ የሚካተቱ ናቸው ማለት ነው። እዚህ ይሄ አርኪቴክቸር ኦፍ ኦግመንትድ ሪያሊቲ ሲስተም ላይ የሚካተተው ምንድነው ማለት ነው? ቪዥዋል ዩኒት ነው ማለት ነው።
ስለዚህ ዛሬ ቪዲዮአችንን በዚህ ጨርሰናል። ስለዚህ ይሄ ደግሞ ሾርት አንሰር ነው። ዳሽ ሙላ ነው 3 ነጥብ አላቸው ይላል። እነዚህን ደግሞ ከፈለጋችሁ ቴሌግራም ጆይን አድርጉ፣ ግሩፑ ላይ ይለቀቅላችኋል። ይሄ ሰመሪ ነው። አስተማሪው በምን አይነት ወይ ዛኔ ለነሱን ለመያዝ እንደሞከረ እንትን የሚል ነው። ስለዚህ ዛሬ ቪዲዮአችንን በዚህ ጨርሰናል። በቀጣይ በአሪፍ እና በምርጥ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።